ምን ሆኛለሁ? ይህ ያንቺ ታሪክ ነው። ደራሲ ትዕግስት ዋልተንጉስና ቴዎድሮስ ተክለአረጋይ። አዘጋጅና አቅራቢ ረዴት አለኝ። ዶክተር ሪቻርድ ዋርትዝ የውስጣዊ የቤተሰብ ክፍል ኢንተርናል ፋሚሊ ሲስተም ኦር ፓርትስ ብያኔ አመንጭ ነው። ቤተሰብ አባት፣ እናት፣ አክስት፣ አጎት፣ ሞግዚት፣ ጥበቃ የተባሉ ክፍሎች እንዳለው ሁሉ አንጎላችንም ክፍሎች አሉት ይላል። ለምሳሌ ቴዲ ጸሐፊውና ቴዲ ጋዜጠኛው አለ። ሌላ ደግሞ ቱግ የሚልና በትንሹ ብስጭት ብዙ ነገር የሚያበላሸው አንተነት ደግሞ አለ። ምን ላድርግ ልክ እንዳልሆንኩ እኮ ይታወቀኛል፣ ግን መቆጣጠር የማልችለው ስሜት ነው የምትለው ክፍል አለ። እሱን ነው አንጎላችን ክፍሎች የሚላቸው። በቤተሰብ ውስጥ የሚኖረው ሁሉም አባል ሚና እንዳለው ሁሉ አእምሯችን ውስጥ የተለያየ ሚና ያላቸው ክፍሎች አሉ። ቤተሰቡ የተሟላ እንዲሆን ሁሉም የቤተሰብ አባል ሚናውን በሚገባ መወጣት አለበት። ባል ከስራ ሲመጣ ሚስቱን አልፎ ምግብ አብሳያን ሰራተኛ ቀኑ ሙሉ ስትደክሚ ነው ያልሽው፣ ሻወር ሰጅና ሶፋ ላይ ቁጭ ብለሽ ቴሌቪዥን ምግቡን እኔ ያበስላለሁ ብሎ ማዕድ ቤት ቢገባ እዚህ ቤተሰብ ግንኙነት ሰላማዊ ሆኖ የሚቀጥል ይመስላል? ከላይ ስታየው ድካምን ማሰብና ማገዝ ነው፣ ግን ደግሞ የሚና መደበላለቅም አለው። ልክ እንደ ቤተሰቡ ሚና የመሰለ አንጎላችንም እንዲህ ያሉ ክፍሎች አሉት። እውነተኛ ማንነታችን አለ። እውነተኛው ማንነታችን ላይ ስንሆን እንሰራለን፣ እንነግዳለን፣ ጥሩ አሳቢ ነን፣ የምንፈልገውን እናገኛለን። እውነተኛ ማንነታችንን እናገኛለን። የታመመ ቤተሰብ ውስጥ ማደግ አንዱ የሚያሳጣን እውነተኛው ማንነታችንን እንዳናገኘው ማድረግ ነው። ምክንያቱም የምናየው ሳይሆን የምንሰማውን እንድናምን እየተደረግን ነው የምናድገው። ወላጆች ከጎረቤት ጋር ተጣልተው ቀኑን ሙሉ ይሄ ምቀኛ፣ እች ተንኮለኛ፣ እንዲህ አድርጎኝ፣ እንዲሰርቶን እያሉ ሲያወሩ ልጆች ሰምተዋል። ልጆች ይህን ሲሰሙ ኖረው አንድ ቀን ደግሞ ወላጆችና እነዚያ የተኮነኑ ጎረቤቶች መቼ እንደታረቁ ሳይታወቅ ዶሮ ተሰርቶ አብረው ሲበሉ ያያሉ። አንድ ደንበኛዬ እንደዚህ አይነት ቤተሰብ ውስጥ አድጋ ወላጆቿ ነይና እትዬ እንትናን ሰላም በያት ትሳምሽ አሏት። እንዴም ማዬ ባለፈው ስለሳቸው መጥፎ ነገር ስትናገሩ አልነበር አለች። በትልቅ ሰው መሃል ምን አገባሽ? አሁን ነይ ሰላም በይ መስሎን ነው። ጥሩ ሴት ናት ትባላለች። ሲጀመር የመጀመሪያውን የጥላቻ ውይይትም ልጅ መስማት አልነበረበትም። ከሰማና አእምሮ የቤተሰብ ጠላት ብሎ ከመዘገበ በኋላ ደግሞ እርቅ ሲወርድና ችግሩ ሲፈታ ልጅ ሳታይ ድንገት ነይና ሰላም በይ ልትባል አይገባትም ነበር። ልጅቷ ማንን ትመን? ያየችውን ወይስ የሰማችውን? ምክንያቱም ይቺ ልጅ ቤተሰቦቿና ጎረቤቶቿ ሲሰዳደቡ አይታለች። ቤተሰብና ጎረቤት ከፍተኛ ጸብ ውስጥ እንደነበሩ አውቃለች። ማንም እርቁን ያብራራላት የለም። የምታዩን ሳይሆን የምትሰሚውን እመኝን የተባለችው። የሆነ ጊዜ ደግሞ መልሰው ሲጣሉ እንደገና ደግሞ ወላጆች ልጆቻቸውን ሰብስበው ጎረቤት ቤት ሲሄዱ ታያለች። ትርምስምስ ያለ ምስል ነው። እናትህ በጎረቤት በሞትሽ ሬሳሽ በወጣ ስትባል ሰምተህ ከ3 ሳምንት በኋላ ሂድና ገሊት ቤት እንጀራ አምጣ ስትባል ምንድን ነው የሚሰማህ? እሳትና ጭድ የነበሩት ሰዎች መቼ ነው የታረቁት? የታመመ ቤተሰብ ውስጥ አንዱ ችግር የቱም አይነት አለመግባባት በመነጋገር ተፈቶ አያውቅም። ሁሌም ሳሉ ነው የሚፈታው። ኒሞኒያውን ማከም ያስቸግራል፣ ይፈሩታል። ጎረቤታሞች የተጣሉት በእርግጠኝነት በምን ምክንያት ነው? መሳደቡ ዋና ምክንያት አይደለም፣ ሳሉ ነው እሱ። በጋራ መኖሪያ ቤቶች ላይ ስትኖር ጎረቤቶችህ በረንዳው ላይ እቃ ወይም ትንሽ ልብስ ሲያጥቡ ውሃ ፈሷል። ውሃው ሳይነካ እንድታልፍ የሚያደርግ ትንሽ ደረቅ መሬት አለ። አንተ ግን በዚያ ማለፍህን ትተህ ጉዳዩን ከክብርና ከመደፈር ጋር አያያዝከው። ከምትሄድበት ቀርተህ ጸብ ውስጥ ትገባለህ። በእርግጥ የውሃው መፍሰስ ነው ይህን ያህል ስሜታዊ ያደረገህ? ለራሴ የምትሰጠው ግምት ዝቅተኛ ስለሆነ ነው። በልጅነት ጠባሳ ምክንያት በልጅነት ያልተወደድክና ያልታየ ልጅ ከሆን ጉዳዩ የክብር ጉዳይ፣ የመናቅ ጉዳይ ሆኖ ይመጣል። ስለዚህ የውሃው መፍሰስ፣ ደጅ አቅራቢያ የልብስ መሰጣት፣ የጣራው ማፍሰስ ራሱ የክብር ጉዳይ ይሆናል። መደፈር እና መናቅ ሆኖ ይታያል። ለምንድን ነው በጎረቤት በጣም የምትናደደው? ጉዳዩ ከነሱ ጋር ነው ካንተ ጋር? ይህች ልብስ ያጠበችው ሴት ክብርህን ዝቅ አድርገዋለች ወይስ አንተ ራሱ መጀመሪያውንም ክብርህ ዝቅ ብሏል? መጀመሪያውንም ክብር ዝቅ ካለ ሁሉም ነገር ያንተን ክብር ለመንካት የመጣ መስሎ ነው የሚሰማ። ይህ የውስጥ ክብር ዝቅ ማለት መገለጫው ከፍ ብሎ ለመታየት መፈለግ ነው። ለራሳቸው ያላቸው ክብር ዝቅ ያለባቸው ወይም በአስተዳደጋቸው የተነሳ ሰዎች በአመዛኛው ከፍ ያሉና
የበሰሉ መስሎ ለመታየት ሲጥሩ እናገኛቸዋለን። እኛ ስናያቸው ትዕቢተኛና ከሁሉም እበልጣለሁ ይላል ነው የምንለው። አይደለም ግን ከሁሉም መብለጥ ብሎ ስሜት የለም። ብዙውን ጊዜ የበላይነት ብለን የምንገልጸው ስሜት የበታችነቱን መሸፈኛ ነው። እነ ትዕቢት፣ የበላይነት፣ ንቀት፣ ጽዩፍነት ወዘተ እነሱ መሸፈኛዎች ወይም ሳሎች ናቸው። ውስጥ ያለው ኒሞኒያው የበታችነት ነው። ዶክተር ሪቻርድ ዋርትዝ ከዓመታት የቤተሰብ ምክክር አገልግሎቱ ተነስቶ እንደሚገልጸው የሰው ልጅ አንጎል ስርዓት ውስጥ ንዑስ ማንነቶች ይገኛሉ፣ ወይም ሳብ ፐርሶናሊቲ ኦር ኢንተርናል ፋሚሊ ሲስተም። ሪቻርድ እንደሚገልጸው ሰዎች አንጎል ውስጥ 3 ክፍሎች አሉ። አንደኛው አፍረቶቻችን የሚቀመጡበት ክፍል ነው። የሚያሳፍሩና የሚያሳቅቁ ታሪኮቻችን ተደብቀው የሚቀመጡበት ክፍል ማለት ነው። የዚህ አንጎል ክፍል ዋና ስራው መደበቅ ነው፣ ማፈን ነው። ግን ደግሞ አንዳንድ ታሪኮች ተደብቀውና ታፍነው አይቀሩም። አንጎላችን በልጅነታችን የተፈጸመና ከኛ አቅም በላይ የሆኑ ታሪኮቻችንን ደብቆ አስቀምጦ በራሱ ጊዜ እድሜያችን ሲፈቅድ ጠረጴዛ ላይ አስቀምጦ አሁን አቅም ይችላልና ስራብኝ ይላል። በተለያዩ ቀስቃሽ አጋጣሚዎች የተነሳ ይህ መጥፎ ትዝታ ይመጣል። ለምን በሬ ላይ ልብስ አጠብሽ ብሎ የሚጣላው ሰውዬ ዋናው ጉዳይ ልብስ አጠባው አይደለም። በአንጎሉ መዝገብ ቤት ውስጥ የመናቅና ያለመፈለግ ትውስታ አለ። የልብሱ መታጠብና የውሃው መፍሰስ ይህንን ትውስታ ነው የሚቆሰቁሰው። ይህ ሰውዬ የሚተላለፍበት የተወሰነ ደረቅ ቦታ እኮ አለ። ቢያልፍ ምንም አይጎዳውም። ይሁን እንጂ ትውስታው የሚለው ይህ እኮ ንቀት ነው፣ ራስህንም አስከብር፣ እጅህን አትስጥ ነው። ስለዚህ ከሚሄድበት ቀርቶ ጸብ ውስጥ ይገባል። ትልቅ ቀጠሮውን ሰርዞ ፖሊስ ጣቢያና ቀበሌ ሲሄድ፣ አለበለዚያም ሸሚዙን ጠቅልሎ ለድብድብ ሊጋበዝ ይችላል። የልብሱ መታጠብና ውሃው መፍሰስ ሳሉ ነው። ኒሞኒያው ግን የልጅነት መጥፎ ትውስታው ነው። የዚህ መደበቂያ ክፍል ጥቅሙ ምን መሰለ? ህይወት አንድ ቦታ ላይ እንዳትቆም እንድትቀጥል፣ ነገን እንዲያይ እንዲተርፍ አድርጎታል። ክፉ ትውስታው ስለተደበቀለትም ትዳር ይዞ ወልዶ ይኖራል። አንዳንድ የልጅነት ክፉ ትዝታዎቻችን ይህ የአንጎላችን ክፍል ደብቆ ባያስቀምጠልን ተቋቁመን ሰው ሆነን መኖር ባልቻልን ነበር። ችግሩ ግን እነዚህ ትውስታዎች አንጎላችን ውስጥ የሚቀመጡት በስሜትና በአካል ምስል ስለሆነ ታሪኩ ተደብቆ ስሜቶቹ ይወጣሉ። እንዲሁ ዝም ብሎ ይጨንቀሃል፣ ይደብትሃል። ሀሳብ የተከፋፈለ ይሆናል። ወይም የመወሰን ችግር አለብህ፣ ወይም አንድ ቦታ ላይ ተረጋግተህ ማሰብ ይሳንሃል፣ ወይም ብዙ ነገር ያስጠላሃል። ስሜቶቹ በተለያዩ መልኮች ይገለጣሉ። ስሜቶቹ የመጡት ከየት እንደሆነ አንተ አታውቅም። ምን ሆኛለሁ፣ ዝም ብሎ እንዲህ የሚጫጫን ስሜት ይሰማኛል የምትልበት ጊዜ የለም። ያ ማለት ነው ዝም ብሎ ያለ ምክንያት አይደለም የተሰማ። ይህ ነው ብለህ አትገልጸውም እንጂ ምክንያት አለው። ምክንያቱም መግለጽ አለመቻል ብቻ ሳይሆን ጭራሽም ላታውቀው ትችላለህ። አላወክበትም ማለት የለም ማለት አይደለም። በ2 ዓመት ላይ ያጋጠመ ችግር ሊሆን ይችላል። የ2 ዓመት ልጅ ምን ሊያስብና ሊያስታውስ ይችላል? አያስታውሰው እንጂ ግን አድጎ አግብቶም ቢሆን በስሜት ደረጃ ይገለጻል። የስነ ልቦና ባለሙያው ካልሆኑ ማንም ሊያገኘው አይችልም። ባለቤቱም ራሱ አያስታውሰውም። ሰውየው የሚያስታውሰው የስሜት መዛባት እንዳለበት ብቻ ነው። ታሪክ ውስጥ ተቆልፎበታል። ልክ የተዘጋ ቤት ውስጥ ያለ ኬሚካል ሽታ በቀዳዳ ወጥቶ እንደሚሸተው የዚህ ሰውዬ ውስጣዊ ህመም በሴትዮዋ ልብስ ማጠብ ወይም ታክሲ ላይ ረዳቱን መልስ አልሰጠኸኝም ሲለው ቆየ ይሰጥሃል፣ ምን ታጣድፈኛለህ ስላለው ሀገር በመቀወጥ ይገለጻል። ለጓደኞች እኔ እኮ ትንሽ ነገር ይበቃኛል፣ በትንሽ ነገር ነው የሚበሳጨው ትላለህ። እሱ ሳሉ ነው። ኒሞኒያው ግን ሌላ ነው። ይህ የመቆለፊያ ክፍል ፀሐይ ሲመጣ ሰንስክሪን እንደመቀባት ወይም ዣንጥላ እንደመያዝ አድርገህ ቁጠረው። መከላከያ ሆኖ ጊዜ ያሳልፍልሃል። ዣንጥላ ያስክ ወይም ሰንስክሪን ተቀባ ማለት ፀሐይዋን አስቆምካት ማለት አይደለም። እንዳታቃጥለ ነው የምታደርገው። ሰንስክሪኑ ያለቀብህ ወይም ዣንጥላው የተቀደደ ወይ የተገነጠለ ቀን ፀሐዩ ያገኘሃል። ይህ የመቆለፊያ ክፍል በልጅነት ከሚያጋጥም የአይምሮ ቁስለት እንድትተርፍ ያደርግሃል። ቁስለቱ ግን ውስጥ አለ። መቋቋም እንዲያቅትህና በልጅነትህ እንዳትጨነቅ አድርጓል። እግዚአብሔር አንጎላችንን እንዴት አድርጎ እንደፈጠረው ይገርማል። ማደግ እንዳለብህ፣ በ2 እግር መቆም እንዳለብህ አውቆ የደረሰብህን በደል እያስታወስክ ያለ ዕድሜ እንዳትሰቃይ የሚያደርግ የአንጎል ክፍል ፈጥሮልሃል። የሚረብሽህን ስሜት ከጀርባ ይደብቅልህና አንተ ወደፊት ትቀጥላለህ። ተደበቀ ማለት ግን ጠፋ ማለት አይደለም። ሁለተኛው ክፍል ጠባቂ ክፍል ነው። ያጋጠመ ችግር ድጋሚ እንዳያጋጥምህ፣ በእንቅፋቱ ድጋሚ እንዳይመታህ
ነው የሚጠብቅህ ወይም የሚከላከልልህ። ለምሳሌ በልጅነት ወቅት በቤተሰብ አባላት የተረሳ የተጠላህ ከሆንክ፣ ቅድሚያ የማይሰጥ ከሆንክ፣ አሁን አድገህ ትልቅ ሰው ሆነሃል፣ ከወዳጆች ጋር እየተጫወትክ አንተ ላይ ቀዝቀዝ ያሉ ከመሰለህ ተነስተህ ትጠፋለህ። አንጎልህ ይህንን ታሪክ ከዚህ በፊት በአንተ ህይወት ውስጥ አውቀዋለሁ ተነስ ይልሃል። አንተ እኮ አታውቀውም፣ አንጎልህ ግን ያውቀዋል። አንጎልህ ይህንን ምስል ከአሁን በፊት በልጅነት አጋጥሞ አውቀዋለሁ ድጋሚ እንዳያጋጥምህ ተነስና ሽሽ ሲልህ በቃላት አይደለም የሚገልጥልህ፣ በስሜት ነው። እንዲሁ የመሸሽ የማምለጥ ስሜት ነው የሚሰማ። ችግር ሲያጋጥማቸው ቆሞ ከመጋፈጥና ችግሩን ለማስወገድ ከመጣር ይልቅ መሸሽን የሚመርጡ ሰዎች የሉም። በቃ እነሱም ማለት ነው። በፍቅር ግንኙነት ወቅት ፍቅረኛ ስልክህን ባታነሳ ወይም እስቲ ትንሽ ብቻዬን መሆን እፈልጋለሁ ካለችህ እስከ መጨረሻው ትተሃት ልትሄድ ትችላለች። አንተ ምናልባት በልጅነትህ ተገፍተህ ብዙውን ጊዜ በብቸኝነት ተገልህ ይሆናል ያደግከው። እስቲ ዛሬ አንገናኝ ብቻዬን መሆን እፈልጋለሁ ስትልህ ወስዳ ወደዚያ የብቸኝነት ህይወት የከተተች ነው የሚመስልህ። ስለዚህ ወደምትፈራው ህይወት ላለመመለስ ነው የምትሸሸው። እዚህ ግንኙነት ውስጥ ከቆየህ ተመልሰህ እዚያ ህመም ውስጥ ስለምትገባ አምልጥ ነው የሚልህ። መውጫ መንገዱንም ያሳይሃል። ሶስተኛው የሚያረጋጋው ክፍል ነው። ይህ ክፍል ማረጋጊያ ስርዓቶችን ነው የሚያመጣልህ። ሲያረጋጋ ግን ትክክለኛውን መንገድ ላይከተል ይችላል። ጤናማ የሰው ልጅ ማረጋጊያ ቦታዎች አሉ። ወደ አምልኮ ቦታዎች፣ ወደ ሃይማኖት ቦታዎች መሄድ ወይም ቅዱሳን መጽሐፍትን ማንበብ ወይም የምንወዳቸውን ሰዎች ማግኘት ጤናማዎቹ የማረጋጊያ መንገዶች ሊሆኑ ይችላሉ። በታመመ ቤተሰብ ውስጥ ስታድግ ግን እንደዚህ አይደሉም የሚታዩ። ችግሩ ሲያጋጥምህ ለምሳሌ ሚስትህን በቃ ተይኝ ብለህ ከቤት ትወጣለህ፣ ወይም ደግሞ ግሮሰሪ ገብተህ ትጠጣለህ፣ አደንዛዥ ዕፅ ልትወስድ ትችላለህ። ይህን የምታደርገው ይቺ ሴትዮ ነጀሰችኝ በሚል ምክንያት ነው። ሴትዮዋ ሳሉ ናት፣ ኒሞኒያው ግን ሌላ ነው። ትዳር ላይ ችግር ሲፈጠር ዝም ብለህ የምትፈታው አይደለም። በመነጋገርና ችግሩን መርምረ መፍትሄ በማበጀት መፍታት ይቻላል። አንተ ግን እንደሱ አታደርግ። መጠጥ ወይም ጫት ውስጥ ትደበቃለህ። በቃ ተይኝ ብለህ ወጥተህ ከጓደኞች ጋር ትቅማለህ ወይም ትጠጣለህ። በጫቱ ወይም በመጠጡ መደንዘዝና ለጊዜው ቤት ከተነሳው ሰዓት ታመልጣለህ። ለደቂቃዎች ወይም ሰዓታትን ራስህን ታረጋጋለህ። አስብ እንግዲህ ችግሩን አልነካኸውም፣ ለመንካትም አልጣርክም። ቤት ስትመለስ ይጠብቅሃል። በነገራችን ላይ ሁሉም ነገር ከልጅነት አይጀምርም። አንዱ ከጤናማ አስተዳደግ መጥቶ ሌላው ከታመመ ቤተሰብ ውስጥ በመምጣቱ ብቻ ጤናማው ተመርዞ ታማሚ ሊሆን ይችላል። አብሮ በመኖር የሚጋባ ምራዜም አለ። እሱ እኮ እንደዚህ አልነበረም፣ ምን አጋጥሞት እንዲህ እንደሆነ የሚባሉ ሰዎች አሉ። እኔም የስራ ባልደረቦቼም ብዙ ደንበኞቼም አይተናል። በአስተዳደጋቸው ጥሩ ህይወት ኖሯቸው ባል ወይም ሚስት ከታመመ ቤተሰብ በመምጣታቸው ምክንያት ከታመመ ቤተሰብ የሚመጡ ሰዎች ዋና መለያቸው በህይወት ለመትረፍ መቆጣጠር ነው። የሌለውን እንዳለ አድርገው ማሳመን ነው። እነዚህኛዎቹ ደግሞ አማኝ፣ አፍቃሪ፣ ታጋሽ እና ተንከባካቢ ናቸው። በዚህ ግንኙነት ምክንያት በራሷ ትተማመን የነበረች ሴት በጣም ወርዳ ማንነቷን አጥታ ከራሷ ጋር የምትጣላ ትሆናለች። ከሀገር ውስጥ ብቻ ሳይሆን ከአሜሪካም የሚደውሉልኝ ሰዎች አሉ። ቲጂ እኔ እኮ እንደዚህ አልነበርኩም። በትምህርቴ አንደኛ የምወጣ በራሴ የምተማመን ከማንም ጋር ለመግባባት ምንም ችግር የሌለብኝ ንቁ ነበርኩ። እሱን ካገባ በኋላ ነው እንደዚህ የሆንኩት የሚሉኝ አሉ። የሚደበቀው የሚከላከለውም የሚያረጋጋውም ክፍል መጥፎ ናቸው ማለት አይደለም። እንደውም መልካም ናቸው። በመጠጥም በጩኸትም ብዙ ዕቃ በመግዛትም ብዙ በመመገብም በስሜት እንድትረጋጋ ነገ እንድታይ ያደርግሃል። መረጋጋት ሲባል ግን መልካም አይነት መረጋጋት አይደለም። ግን ደግሞ ትናንት ተሰብረህ ከምትቀር ከነበሽታህም ቢሆን ተርፈ ለዛሬ ብትበቃ አይሻልም? ዛሬ ላይ ስትደርስ ሕክምና አለ፣ መድኃኒት አለ፣ መዳን አለ። አንጎል ይህንን ያህል ነው። አንተ በብስጭት ከምትፈነዳ በመጠጥም ቢሆን ደንዝዘህ አድረህ ነገ ጠዋት ስራ መሄድ አለብህ። የሚደብቅህ ከልጅቷ ሂድ ጥፋ የሚልህም አንተ እንዳትጎዳበት ነው። የታመመ ቤተሰብ ውስጥ ስናድግ እውነተኛው ማንነታችን መምጣቱ ይቀርና የሚደበቀው ወይም የሚከላከለው ክፍል መምሰል ትጀምራለህ። እውነተኛ ማንነትህ እንደተሸፈነ ነው። የስነ ልቦና ባለሙያዎች ከምክክር በኋላ የሚያደርጉልህ ሌላ ማንነት ማምጣት ሳይሆን እውነተኛው ማንነትህ እንዲወጣ ማድረግ ነው። እፍረትህን መግፈፍና ከራስ ጋር እንድትታረቅ ማድረግ ነው።
የሆነን ሰው ለመናገር ፈርተህ ለድፍረት መጠጥ ልትቀማምስ ትችላለህ አይደል? የስነ ልቦና ባለሙያው የሚያደርገው ከራስ ጋር ለመነጋገር ድፍረት እንድታገኝ ማድረግ ነው። ምን እንደሆንክ እኔ አላውቅም። እየጠየቅኩህና እየነገርከኝ አሁን ለገባህበት የአእምሮ መዛባት በልጅነት ስላሳለፍከው ችግር ሁለታችንም አብረን ነው የምንሰማው። ምክንያቱን እኩል እያገኘን ነው የምንሄደው። አንድ ደንበኛዬ በአንድ መስሪያ ቤት ተቀጥሮ ጥሩ ክፍያ እየተከፈለው የሚሰራ ነው። በመስሪያ ቤቱ ከፍ ያለ ኃላፊነት ይመራል። ግን የሱስ ተጠቂ ነው። የወሲብ ፊልሞችን የማየት ሱስ። በዚህ የተነሳ ሚስቱ ይህንን አውቃ መለያየት ደረጃ ደርሰው ነበር። ይህ ደንበኛ የሚለው በጣም እጨነቃለሁ፣ ስራ ይበዛብኛል ነው። ስራውን መጨናነቁም ግን ሳሉ ነው። ኒሞኒያው በልጅነቱ ያሳለፈው ህይወት ሆኖ ነው የተገኘው። ቤተሰቦቹ ድሆች ናቸው። ልብስ እያጠረው የአባቱን ኮትና ሱሪ ለብሶ ትምህርት ቤት ይሄዳል። ልብሱ ልኩ ስላልሆነ በጓደኞቹ እየተሳቀበት ነው ያደገው። በዚህ የተነሳ ሁሌም በማንነቱ ውፍረት ይሰማዋል። ጥሩ ተምሮና ስራ ይዞ በኃላፊነቱም እያደገ ሄደ። ጥሩ ክፍያ ያገኝ ጀመረ። ከባለቤቱ ጋር 2 ልጆች ወልደዋል። ይህ ሁሉ ግን ተደማምሮ ራሱን ችሎ የቆመ ሰው ሊያደርገው አልቻለም። ስለዚህ ሱስን ተደግፎ ለመቆም እየሞከረ ነው። ሁሉም ሱስ የልጅነት የአእምሮ ቁስለት ውጤት ነው ማለት ግን አይደለም። ወደ ብርሃን እንመለስና የ8 ዓመቷን የተጎዳችውን ትንሿን ብርሃንን ጠየኳት። ስንት ዓመትሽ ነው? የ8 ዓመት ልጅ አለችኝ። ላውራት ትረጅኛለሽ አልኳት። አዎ። እሷስ ልታናግረኝ ፈቃደኛ ናት? አዎ። ስንት ዓመትሽ ነው አልኳት ትንሿን ብርሃንን። 8 ዓመት። ምን ሆነሽ ነው? ፈርቻለሁ። ለምንድን ነው የፈራሽው? እናቴ ትጠላኛለች። እህቴም አትወደኝም። እናቴ ትታኛለች። ስጠጋት ትሸሸኛለች። አታቅፈኝም፣ አትስመኝም። ወንድሞቼ ሁሉም አይፈልጉኝም አለችኝ። ምን ያህል ከባድ ችግር እያሳለፍሽ እንደሆነ ይሰማኛል። እናትሽ እንዲህ ማድረግ አልነበረባትም። እናቴ ስለማትወደኝ ወደ ኋላ ቀራለሁ። እኔ ካደግኩኝ ከፍ ብዬ ከታየውኝ እነሱን የሚከፋቸው ይመስለኛል። ለእነሱ ስል እኔ ሁልጊዜ ስህተተኛ እንደሆንኩ ነው የምቀበለው። እንደማልችል ነው የማስበው። አሁን እንዳደግሽና ትልቅ ሰው እንደሆንሽ ታውቂያለሽ አልኳት። አላውቅም፣ ማደግን አልፈልግም አለች። ለምን ማደግን አትፈልጊም? ዝም ብዬ ሳስበው እኔ ካደግኩኝ እህትና ወንድሞቼ የሚከፋቸው ይመስለኛል። አልገባኝም፣ አስረጅኝ። እኔ ካደግኩኝ ጥሩ አይደለም። በፈተና ጥሩ ውጤት እንኳን ባመጣ እናቴ ለወንድምና እህቶቼ አታሳይ ትለኛለች። በተለይ ለአንድ ወንድሜ ብታሳይ ምን ይከሰታል? እናቴ ይከፋታል። በተለይ የታናሽ ወንድሜ ስሜት በየምክንያቱ ስለሚቀያየር እናቴ እንዲከፋ አትፈልግም። አሁን አድገሻል። የመጀመሪያ ዲግሪ አለሽ፣ ስራ አለሽ፣ ትልቅ የውጭ ድርጅት ውስጥ ነው የምትሰሪው። ይህንን ታውቂያለሽ? ትንሿንም ብርሃንን ጠየኩኝ። አላውቅም። አድገሻል እኮ። ማደግ አልፈልግም። ማደጌን ማወቅ አልፈልግም። ለምንድነው ማወቅ የማትፈልጊው? ካደግኩኝ እህቶቼና ወንድሞቼ ያፍሩብኛል፣ እነሱን ይከፋቸዋል። ስለዚህ ማደግ አልፈልግም አለችኝ። የ8 ዓመቷ ብርሃን ናት ይህንን የምትናገረው። በልጅነቷ እስከ 8 ዓመቷ ድረስ የሆነ ነው ይህ ታሪክ። ብርሃን ትኩረት ተነፍጓት የሚያቅፋት የሚስማት ወላጅ አጥታ እንደ ልጅ ሳትታይ ነው ያደገችው። ወላጆቿ አብረዋት አሉ፣ ግን እነሱም እንደ ወላጅ አልሆኑም። እሷ እንደ ልጅ አላደገችም። የወላጅ ፍቅርና እንክብካቤ ሳታይ በቤተሰብ ውስጥ ሆና ተገላ ነው ያደገችው። ትልቋ ብርሃን በጣም አስፈላጊ ካልሆነ አታወራም፣ አትጫወትም። ቤተሰቤ ካልተቀበለኝ ማን ሊሰማኝ ነው የማወራው እያለች ቤት ውስጥ ያሉት ስለማይቀበሉኝ ውጪ መውጣት አልፈልግም። ማደግና መለወጥ አልፈልግም። ብርሃን ጥሩ ጓደኛ እንዲኖራት አትፈልግም። ጥሩ ቦታ መሄድ አትፈልግም። ከፍ ያለና እሷን ሊያሳያት የሚችል ቦታ ላይ አትቀመጥም። ልብሶቿ ላይ ደማቅ ቀለማትን አትጠቀምም። ጮክ ብላ ተናግራ ወይም ስቃ አታውቅም። ከፍና ዝቅ ያሉ መቀመጫዎች ቢያጋጥሟት ምንጊዜ መርጣ የምትቀመጠው ዝቅ ያለውና የማያሳያት ወንበር ላይ ነው። ቀደም ሲል እንዳልነው በመስሪያ ቦታም ሆነ በውጭ ደሞዙ ከፍ ያለ የስራ ማስታወቂያ ወጥቶ ቢታይ ሄዳ አታመለክትም። ብርሃን በራሷ ላይ ምቀኛ ናት ማለት ይቻላል። ራሷን እንዳታድግ እንዳትለወጥ አትፈልግም። ስለዚህ ከሚጠቅማት ይልቅ የሚመቃኛትን መርጣ ነው ጓደኛ የምታደርገው። ነገሩ አስደንጋጭ ነው፣ ግን እንደሱ ነው። ብርሃን ቤት ውስጥ እየኖረች አትታይም። የትምህርት ውጤቷን እንኳን እንድታጣጥም እድሉ ተነፍጓታል። ወንድሟ ስለሚከፋው። የታመመ ቤተሰብ እንደዚህ ነው። ከኛ ፍላጎት በፊት ፍላጎቶቻቸው የሚፈጸሙላቸው ሌሎች የቤተሰብ አባላት አሉ።
ብርሃን ከቤተሰቡ የስሜት ጫና ለመሸሽ ስትል ራሷን አግልላለች፣ ጸጥ ረጭ ብላለች። መናገር እስካልጀመረች ድረስ ለቤተሰቡ ችግር አትሆንም። የተቀባው ልጅ ይህኛው ልጅ ልክ እንደ የጠፋው ልጅ የመደመጥ ችግር የለበትም። ፍላጎቶቹ ገና ሳይጠይቅ ጭምር ይሟሉለታል። ልክ ይሄ ልጅ ተቀብቷል። ይሄ ልጅ ገና ምናልባትም ከእናቱ ሆድ ሲወጣ ጀምሮ እየተወደደ ነው። ቤተሰብ ልጁን ሲያየው የሞቱ እናትና አባቱን ይመስላል፣ ወይም ወላጆችን ይመስላል፣ ወይም እሱ ሲወለድ የደሞዝ ጭማሪ መጥቷል፣ ወይም በሆነ መልኩ የመልካም ገድ ምሳሌ ተደርጎ ተወስዷል። ምናልባትም እንዲህ ተብሎ የሚገለጽ ምክንያት ላይኖርም ይችላል፣ ግን ተቀብቷል። ይህ ልጅ በቤተሰቡ ውስጥ ሁሉን የማድረግ ስልጣን ተሰጥቶታል። እቃ የሚሰብር ከሆነም ተው የሚለው የለም። ሁሉም ልጆች ከጨዋታ 11 ሰዓት የሚገቡ ሆነው እሱ ማታ 2 ሰዓት ቢገባም ተውት ነው የሚባለው። ደጋግሞ እንዲሳሳት ብቻ ሳይሆን ደጋግሞ እንዲያጠፋ እድል ይሰጠዋል። በቤተሰብ ውስጥ እሱ የሚተዳደርበት ሕግ የለም። እንደፈለገ ይበላል፣ ልብሱ ቢቆሽሽ ይታጠባል። እሱ ላጠፋው ሌሎች እህት ወንድሞቹ ናቸው የሚገረፉለት። ይህ ልጅ ሲጫወት ልብሱ ቢቆሽሽ ወይም ጭቃ ቢነካው የ3 ዓመት ታላቁ ነው አንተ ያለ ነው ጭቃ የነካበት ተብሎ የሚገረፈው። የተቀባው ልጅ ጉንፋን ይዞት ከመጣም ታላቁ ነው ብርድ ላይ ሲጫወት ለምን ዝም አልከው ተብሎ ቅጣት የሚደርስበት። ሁሉም ነገር ተደርጎለት ነው የሚያድገው። ልጁ እየጮኸ እቃ ቢሰብር ተውት እንደኔ ኃይለኛ ነው የሚባልለት። ሲያድግ ይተወዋል፣ ይረጋጋል ነው የሚባለው። አንድ አሜሪካ የምትኖር ደንበኛዬ ስትነግረኝ ለእናቴ እኔ የተቀባው ልጅ ነኝ። እናቴ እህቴን በእኔ የተነሳ ታሰቃያት ነበር። አሁን ሁለታችንም ትልልቅ ሰዎች ሆነን እህቴን ሳያት እፈራለሁ። በውጭ ሀገር ነው ያለሁት። የእህቴ ጉዳይ በጣም ስለሚያስጨንቀኝ ብዙ ቃል እልክላታለሁ። እኔና እህቴ ተግባቦት የለንም። ይህ የሆነው በእናታችን የተዛባ አስተዳደግ የተነሳ ነው። አሁን ሁለታችንም አድገን እኔ እስከሚያሳፍረኝ ድረስ እናቴ እኔን የተቀባች ልጅ አድርጋ በእህቴ ላይ በሚታይ መልኩ ጫና ታደርግባት ነበር። እኔ ምንም ማድረግ ባልችልም የጥፋተኝነት ስሜት እንዲሰማኝ አድርጋኛለች። የተቀባው ልጅ ማለት ንጉሥ አይከሰስ ሰማይ አይታረስ ነው። እርሱ ንጉሥ ነው ለቤቱ፣ መቼም እና በምንም ሁኔታ አይከሰስም። ልጁ ሲያድግና ከቤት ሲወጣም ምድሩና ሰው ሁሉ እንዲነጠፍለት ይፈልጋል። እኔ አልሳሳትም፣ ስህተቱ የሌሎች ነው ባይ ነው። በዚህ የተነሳ ሁሌ ግጭት ይገጥመዋል። ብዙ ሰው ትክክል አይደለህም ነው የሚለው። እሱ ሁሌም ትክክል ነኝ ባይ ስለሆነ ሌሎች ጓደኞቹ ደግሞ እሱ ትክክል ሆኖ መሳሳቱን ሊያሳዩት ነው ከፊቱ የሚቆሙት። የተቀቡ ልጆች ከሌሎች ጋር መወዳደር አይፈልጉም። ሳይወዳደሩ ማሸነፍ ነው የሚፈልጉት። መፈለግም ሳይሆን አሸናፊ እንደሆኑ ነው የሚያምኑት። አሸናፊ ደግሞ አይሆኑም። ብዙውን ጊዜ ያልተወዳደረ እንዴት ያሸንፋል? የተቀባው ልጅ ወጥቶ ሳይማድ ሳያጠና ፈተና ሳይቀመጥ ውጤቱ ቤት ድረስ መጥቶለት 10 ከ10 የሚሰጠው አይነት ነው። የሚፈተንለት ሌላ ሰው ነው። ራይት የሚሰጠውም መድረክ ላይ አውጥቶ የሚሸለመውም ሌላ ሰው ነው። የእርሱ ድርሻ ሁሌም ሜዳሊያ መቀበል ብቻ ነው። ስለዚህ ልጅ ሲያድግ ለእኔ የሚገባኝ ይሄ ነው፣ ህይወት ለእኔ ትክክል ናት፣ ይሄ ነው ለእኔ የተጻፈልኝ ብሎ ነው የሚያስበው። ህይወት ግን እሱ እንደሚያስባት አይደለችም። ትግል አለባት፣ ሽንፈት አለባት፣ መውደቅ መነሳት አለባት። ይህ ልጅ ግን ይህን አያውቀውም። ህይወት ሜዳ ላይ ሲወጣ ይህ ልጅ እናትና አባቱ ተከትለውት አይመጡም። የሚስቁበትና የሚያንጋጥጡበት ናቸው ያሉት። ሲያዩት ይስቁበታል። ይህ ልጅ ቤት የተሰጠው ነገርና ውጭ ያለውን ማመጣጠን ያቅተዋል። ትችላለህ ሲባል ያደገው ባልተገባ ማንነት ነው። የቤቱ አየር በጣም ሙቅ ሆኖ የውጭ ደግሞ ለእርሱ በጣም ቀዝቃዛ ነው። ስለዚህ ይንቀጠቀጣል፣ መቋቋም ይቸግረዋል። በእንዲህ አይነት አስተዳደግ ውስጥ የመጡ ልጆች በጠበቁትና በሆነው ነገር መካከል ያለው በሙቀትና በቀዝቃዛው መሀል እንዳለው ይጋጭበትና እፍረት እንዲሰማው ያደርገዋል። እንደዚህ ያሉ ልጆች ብዙውን ጊዜ ከእውነት ጋር መጋፈጥን ስለሚፈሩ ሱስን መደበቂያ ያደርጋሉ። አንድ ደንበኛዬ ሁሉም ነገር ተሰጥቶት ተቀብጦ ነው ያደገው። አንደኛ ነህ ተብሎ ነው ያደገው። ዩኒቨርሲቲ ሲገባ ግን ብዙ ጎበዝ ልጆች አሉ። መቋቋም አቃተው። ከአንድም 2 ጊዜ የዩኒቨርሲቲ ትምህርቱን አቋርጧል። ምን መርጦ ማጥናት እንዳለበት እንኳን አያውቅም። ሲያድግ ወላጆቹ ያስፈልግሃል ያሉትን እነርሱ ሲያደርጉለት ነው ያደገው። በጉርሻ ነው ያደገው። ምርጫ አልተማረም። ወላጆቹ እየመረጡለት ነው ያደገው። አቅሙን አላሳደጉለትም። ሁሉንም እነርሱ እየመረጡለት ነው ያደገው። ይህን ደንበኛዬን ማለት ባይሆንም ብዙውን ጊዜ እንደዚህ አይነት የተቀቡ ልጆች በስተመጨረሻ ላይ መደበቂያቸው ሱስና ከህይወት የሚያስወጡ ልማዶች ይሆናሉ።
ምክንያቱም ከሌሎች ጋር ተነጋግረው መግባባት አይችሉም። ቸገረኝ፣ አቃተኝ ማለት አይችሉም። ለራሳቸው ያላቸው ምስል ሌላ ነው። ምስሉ ግን መሬት ላይ ወርዶ አይታይም። ተጨባጩ እውነት ሌላ ነው፣ ካሉበት ተቃራኒ ነው። ቤተሰብ እነዚህን ልጆች እጅግ አብዝቶ በመውደዱ ነው የተቀባው ልጅ የሆኑት። በኋለኛው የህይወት ክፍል የሚገኘው ውጤት ግን በቤተሰቡ ውስጥ ብዙም ግምት ያልተሰጣቸው ልጆች የተሻለ ውጤታማ ሆነው ይገኛሉ። ምክንያቱም ሌሎቹ ልጆች ችግር በገጠማቸው ጊዜ ራሳቸው ለመፍታት ሲታገሉ፣ ሲያቅታቸው ደግመው ሲሞክሩ፣ ሲወድቁ፣ ሲነሱ ነው ያደጉት። በዚህ ሁሉ ሂደት ተሞርደዋል። አለመቀባታቸው ጠቅሟቸዋል። ችግርን የመጋፈጥ ክህሎት አዳብረዋል። ተሸካሚው ልጅንና የጠፋውን ልጅ አይተናል። እነሱ አሁን በብዙ ማህበራዊ ቀውስ ውስጥ ያሉ ናቸው። አይነቱ ይለያይ እንጂ የተቀባው ልጅም እንዲሁ አይነት ነው። የሚያሳዝነው የተቀባው ልጅ እዚህ ችግር ውስጥ የገባው በፍቅር ስም መሆኑ ነው። የተለየ ነው ብለው ነው የለዩት። ደንበኛዬ ቀደም ሲል እንዳለችው ይህ ልጅ በነገራችን ላይ አገላለጹ ወጥነት እንዲኖረው እንጂ የተቀባው ልጅ የምንለው ልጇ ሴትም ልትሆን ትችላለች። የጾታ ልዩነት የለውም። ሌላ ቀርቶ ከእህት ወንድሞቹ ጋር እንኳን ጤናማ ግንኙነት ሳይኖረው የሚያድግ ይሆናል። ቤተሰብ ሳያውቀው እንኳን ከህብረተሰቡ ከእህት ወንድሞቹ እንዳይግባባ አድርጎ ሊያሳድገው ይችላል። ፍቅር ያለው ሁሉ ፍቅር ላይሆን ስለሚችል ቤተሰብ በልጆች አስተዳደግ ላይ የጠቀመ እየመሰለ እንዳይጎዳ ጥንቃቄ ማድረግ ይኖርበታል። አስታራቂው ልጅ። እዚህ ቤት ውስጥ ግጭት አለ። ግጭቱ ለልጆች ግራ ያጋባል። ቤተሰቦች ለምን እንደሚጋጩ አያውቁም። መረዳትም አቅምም እነሱ ጋር የለም። ቤተሰብ ሳይጋጭ ይኑር እያልን አይደለም። ነገር ግን የዚህ ቤተሰብ ግጭት አካላዊና ስሜታዊ ጥቃቶች በስፋት ያሉበት ነው። እቃዎች ይሰበራሉ፣ አካልም ይጎላል። እንደዚህ አይነት ግጭቶች በልጆች ላይ ፍርሃት፣ ንዴት፣ ሐዘን እንዲሰማቸው ያደርጋል። በታመመ ቤተሰብ ውስጥ የአስታራቂነት ሚና የሚጫወት አንድ ልጅ አለ። ለልጁ የሚሰጠው ሚና ይለያል። ስሜትን አምቆ መያዝን ይጠይቃል። በቤተሰቡ ምክንያት የተሰማውን ሐዘንና ጭንቀት ማፈን፣ በቀልድና በጨዋታ የቤተሰቡን ግጭት ድባብ መቀየር አለበት። እንደ ኮሜዲያንም ያደርገዋል። ሌላም ተጨማሪ ሚና አለው፣ የተጋጩትን ቤተሰብ ማስታረቅ። ይህ የእሱ ትልቁ ስራ ነው። ልጆች ሚናቸውን ከረሱት የተጋጨው ቤተሰብ በዝምታ ወይም በነገር ይቀጣቸዋል። የአንድ ደንበኛዬን ታሪክ ላጫውት። ደንበኛዬ በቤተሰቡ ውስጥ የአስታራቂ ሚና ነበራት። ገና በትንሽነት እድሜዋ ነው ስራውን የጀመረችው። ታዲያ አንድ ቀን እናትና አባቷ ተጋጩ። እሷ ግን መጋጨታቸውን አላስተዋለችውም። እናት ደግሞ ልጇ ስራዋን ሰርታ እንድታስታርቅ ፈለገች። ልጅ ግን ስራዋን ረስታለች። ልጅ እንደለመደችው እናት ጋር ስትሄድ እናትም እዚህ ቤት መኖር አልፈልግም፣ አባትሽ አይሰማኝም፣ አንቺም ከአባትሽ ጋር እንድታረቅ አትፈልጊም አለቻት። ይህች ደንበኛዬ ከማስታረቅም አልፋ ትመክራለች፣ ሀሳብ ትሰጣለች። ያኮረፈ ካለ ታዝናናለች፣ ታስቃለች። ግን እሷ ገና የ9 ዓመት ልጅ ናት። አንዳንድ ቤተሰቦች የልጆችን ሽምግልና እንደ ትልቅ ስኬት አድርገው ሲያወሩት እናያለን። ልጄ መካሪያችን ነው፣ ልጄ ስንጣላ ገላጋያችን ነው፣ ልጄ ባይኖር ኖሮ ምን ይውጠኝ ነበር የምንል ወላጆች አለን። ልጆቻችንን ከምንጠብቅ ይልቅ እነሱ እኛን ይጠብቁናል ብንል ይሻላል። የወላጅ ትልቁ ኃላፊነት ልጁን መጠበቅ ነው። ነገር ግን በታመመ ቤተሰብ ውስጥ ችግርን የመፍታት ልምድና ባህል የለም። በግጭት ውስጥ ስሜት የመቆጣጠር ልምድ የለም። ችግርን መፍታት ማለት ግትርነት አበቃለት ማለት ነው። በታመመ ቤተሰብ አባል ውስጥ አንዱ ችግር እኔ ያልኩት ብቻ ይሁን ማለት ነው። ግትርነት አንዱ የሌላውን ሀሳብ ላለመቀበልና ላለመግባባት ልጆች ይህን ሚና ይወጣሉ፣ ያስታርቃሉ፣ ይመክራሉ። አንዱ ወገን ለማስታረቅ እምቢ ካለ ይለምናሉ፣ የተጎዳውን አካል ያጽናናሉ። የኔ ደንበኛ የሆኑ ሁለት ባልና ሚስት መጋጠባ ይጋጫሉ። እናት የሆነውን ሁሉ ለ10 ዓመት ልጃቸው ትነግረዋለች። ባሏ ከሰደባትም ከመታትም ለልጇ ትነግረዋለች። ልጅ አንድ ቀን አባቱን ለብቻው ያገኘውና አባዬ ለምን ሁልጊዜ እናቴን ታስለቅሳታለህ? አንድ ቀን እጅ ላይ ትሞትብሃለች ይለዋል። ባልም በልጁ አነጋገር ይደነግጥና ጸባዩን ለውጦ ሚስቴ እንደምትፈልገው ይሆንላታል። ማምሸቱን ተወ፣ መጠጣቱን ተወ፣ አስቤዛ ወጪም በአግባቡ ይሰጥ ጀመር። የባልና ሚስት ችግር በልጁ ንግግር ተፈቷል። ልጁ ግን ያለ ዕድሜው ኃላፊነት እንዲሸከም ነው የተፈረደበት። ኢትዮጵያ ውስጥ ብዙ ልጆች ወላጆቻቸውን ያስታርቃሉ። የወላጆቻቸው መታረቅ መልካም። የልጆቹ ቀጣይ ህይወትስ?
ሌላ ተጨማሪ ደንበኛዬን ታሪክ ልንገርህ። ደንበኛዬ በልጅነቷ ነው እናቷን የማጽናናቱን ሚና የተሰጣት። ሽምግልናውም ቢሆን የእሷ ድርሻ ነው። ታዲያ እናቷ ሁልጊዜ ስለ አባቷ መጥፎነትና ወንዶች ሴቶችን የሚፈልጓቸው ለወሲብ ብቻ እንደሆነ በምሬት ትነግራታለች። ደንበኛዬ አሁን እድሜዋ በ30ዎቹ አጋማሽ ላይ ነው። ነገር ግን ይህን ሁሉ ችግር መስማት የጀመረችው ገና የ10 ዓመት ሕፃን ሆና ነው። ይህች ደንበኛዬ ትዳር መስርታለች፣ 3 ልጆች ወልዳለች። ነገር ግን በትዳሯ አንድ ትልቅ ፈተና አለ። እምነት ማጣት፣ የተወዳጅነት ስሜት መራቅ። ባለቤቷ እሷን ለወሲብ ብቻ እንደሚፈልጋት ነው የምታስበው። ከጊዜ ሂደት በኋላም ይባስ ብሎ አብረው መተኛት አቆመች። ለዚህም ምክንያቷ ደግሞ በግንኙነት ወቅት ህመም ይሰማኛል ነው። የወሲብ ፍላጎቷ ጭራሹኑ ጠፋ። በዚህ ምክንያት ነበር የምክክር አገልግሎት ፈልጋ የመጣችው። በታመመ ቤተሰብ ውስጥ የልጆቹ ሚና ቀላል አይደለም። የሚያዩትንና የሰሙትን ከባድ ግጭት እየፈጠረባቸው ከባድ ሐዘንና ጭንቀት በውስጣቸው አምቀው ተግተው ይሰራሉ። ቀደም ሲል እንደገለጽኩት የታመመ ቤተሰብ ውስጥ ችግሮቻቸውን ለመደበቅ ጭንብል ይጠቀማሉ። የእነዚህኞቹ ደግሞ የቤተሰቡን ግጭትና ስም ለመጠበቅ የልጆቻቸውን ሽምግልና ከፍ አድርገው ያወራሉ። የሞግዚቱ ልጅ እዚህ ቤት ውስጥ ከሚኖሩት የቤተሰብ አባላት ውስጥ አንዱ ወይም ሁለቱ ችግር አለባቸው። በሱስ መያዝ ሊሆን ይችላል። አካላዊ ህመም፣ የአእምሮ እክል ያለበት ሰው ሊሆን ይችላል። በዚህ ቤት ውስጥ የልጁ ሚና ሞግዚትነት ነው። ስራው የራሱን ፍላጎት ማዳመጥ ሳይሆን ቤተሰቡን መንከባከብ ነው። እቃ ማጠብ፣ ቤት ማጽዳት፣ ምግብ ማብሰል፣ ታናናሾችን መንከባከብ፣ በቃ ሁሉንም ስራ ይሰራል። እነዚህ ልጆች ትኩር ብሎ ላያቸው ልጆች ሳይሆኑ የቤቱ አባወራ ወይም እማወራ ይመስላሉ። የቤተሰቡን አባል አካላዊና ስሜታዊ ፍላጎቶች ያሟላሉ። አብዛኛውን ጊዜ በሱስ ውስጥ የተሰፈቁ ወላጆች ስራቸውን ለሞግዚትና ለልጆች ይሰጣሉ። ቀደም ሲል በተሸካሚ ልጆች ንዑስ ክፍል ላይ ታሪኳን ያካፈልናል። ስምረትን አስታወሳችሁ? የስምረት እናትም ለስምረት ወንድሞች እንጂ ለእሷ ፍቅርና እንክብካቤ አትሰጥም ነበር። የስምረት ሌላው ትልቁ ኃላፊነቷ ቤተሰቡን መንከባከብ ነው። አባቷ ከቤት ከወጡ በኋላ ለእናት ህይወት ከባድ ሆነባት። ልጆቿንና እቃዋን ሰብስባ መካን ከነበሩት አክስቷ ቤት ገባች። ከዚያን ጊዜ በኋላ የስምረት እናት ቤት ብቻዋን ሳይሆን አመሏም አብሮ ተቀየረ። በገንዘብ ለመጎልበት ስትል ከተለያዩ ወንዶች ጋር አብራ ማደር ጀመረች። ትልቁ ችግሩ አብሮ ማደሯ ሳይሆን ወንዶቹ ያደረጓትን ሁሉ ለስምረት ዘርግፋ ትናገራለች። ስምረት በፍጹም እድሜዋ የማይችለውን የሀሳብ ሸክም ትሸከማለች። ዛሬ አብሬው ያደርኩት ወንድ በጣም ባለጌ ነው። በተኛውበት ትቶኝ ሄደ። ዛሬ ቀጠሮ አለኝ፣ ልብስ ምረጭልኝ። አንቺም ወንዶች ጋር ስትሄጂ እንዲህ ነው መምረጥ ያለብሽ። አንቺ ተምረሽ የትም አደርሽም፣ መጨረሻሽ እንደኔ ነው የሚሆነው። የወንድ መጫወቻ ነው የምትሆኝው። ስምረት ይህን ሁሉ መስማት አይገባትም። እድሜዋ ገና ትንሽ ነው። ነገር ግን ገና በለጋ እድሜዋ እናቷ ሁሉን ነገር እንድትሸከም አድርጋታለች። ብርቅዬው ልጅ። በታመመ ቤተሰብ ውስጥ አንድ ብርቅዬ ልጅ አለ። የሚሳሳለት፣ ዋጋ የሚከፈልለት። ለዚህ ልጅ ይህ ሁሉ ዋጋ የሚከፈልለት በአንድ ምክንያት ነው። እሱም የወላጆቹን አርያ ይከተላል። በስፖርትም ሊሆን ይችላል፣ በትወናም፣ በሙዚቃም፣ ብቻ የወላጆቹን ክብር ያስቀጥላል ተብሎ ይታመናል። የቤተሰቡን ህልም እንኳን ባያስቀጥል ወላጁ ሊሆን የተመኘውን ነገር ያላገኘውን ህልም ለማሳካት ደፋ ቀና ይላል። አንድ ደንበኛ የነገረኝን ልንገርህ። እሱ በህይወቱ ማሳካት የሚመኘውን ነገር ልጁን ማለማመድ ስራ ውስጥ ገብቷል። ልጁ እኮ ገና 5 ዓመቱ ነው። ነገር ግን አባት የሚፈልገውን ነገር እንዲሆንለት በጣም ይለፋል። ያለበት የእድሜ ሁኔታ ለመኖር የተፈጠረለትን ዓላማ በቅጡ የማያውቅበት እድሜ ነው። አባቱን ጠየቅኩት፣ ልጅ የራሱ ህልም ቢኖረውስ? አባት መለሰልኝ፣ እኔ የማሳየው መንገድ የተሻለ ነው። ቴኒስ ተጫዋቾቹን እህትማማቾቹን ታውቂያቸዋለሽ አይደል? እነሱ እኮ እዚህ የደረሱት በአባታቸው ነው። እሱ ማናጀራቸው ነው። እኔም ለልጄ እንደዚሁ ነው የምሆንለት አለኝ። አስበው፣ ይህ ትንሽዬ ልጅ የሚኖረው የእሱን ሳይሆን የአባቱን ህልም ነው። ምናልባትም ሳያውቀው ወይም ሳይኖረው ይሞት ይሆናል። በእርግጥ አባት በልጆቹ ቀጣይ ዕጣ ፈንታ ላይ መሳተፉ ክፋት የለውም። ግን ልጁ እስከፈለገው ድረስ ነው መሆን ያለበት። ልጆች የራሳቸው ፍላጎት፣ ህልም፣ ምኞት አላቸው። ወደዚህ ምድር ሲመጡ ምንም እንኳን ትንንሽ ቢሆኑም ዓለምን የሚቀይር ኃይል አላቸው። የወላጅ ስራ መሆን ያለበት ይህንኑ ኃይል ፈልገው እንዲያገኙ ማገዝ እንጂ ራሱ አስምሮ ከዚያ መስመር ሳይወጡ ወደ ፍላጎቱ እንዲሄዱ ማድረግ አይደለም። ይህ ልጅ ብርቅዬ ልጅ እንበለው። ቤተሰቡ እንደ አይኑ ብሌን ያየዋል። ልጅ ቤተሰብ ባለው መንገድ ይጓዛል። ወላጆቹ የመረጡለትን ትምህርት ወይም ስራ ላይ
ይሰማራል። እነሱ ካሉት ውልፍት አይልም። ካለ ግን ቤተሰብ የሚሰጠውን ክብር ይነጥቅበታል። ይህ ልጅ ከወንድምና እህት በተለየ መልኩ ነው እንክብካቤ የሚያገኘው። በሌሎች ግን እድለኛ ይባላል። ወላጆቹ የሚወዱት ልጅ፣ ተወዳጅ ልጅ። ለሱ ግን ጭንቀት ነው። ወላጁ የሚለውን ካላደረገ የሚሰጠውን ክብር ያጣል። ተጨማሪ ደንበኛዬን ታሪክ ልንገርህ። ደንበኛዬ ለቤተሰቦቿ ብርቅዬ ልጅ ናት። ብርቅዬነቷ ግን የሚሰነብተው የወላጆቿን ህልም ስታሳካ ነው። ወላጆቿ በትምህርት አልገፉም። በትምህርት አለመግፋታቸው በህይወታቸው ያሳኩት ትልቅ ክፍተት ሆኖ እንዳለ ተሰምቷቸዋል። ስለዚህ ልጃቸው ይህንን ተልዕኮ እንድትወጣ ተሰጥቷታል። ደንበኛዬ የምትችለውን ሁሉ አደረገች። ተሳካላትና የማትሪክ ውጤት ከትምህርት ቤቱ አንደኛ በመሆን አለፈች። አባት በደስታ ሰከሩ። ሌሊቱን ሙሉ ለወዳጅ ዘመድ ደስታውን በስልክ ሲያበስሩ አደሩ። ደንበኛዬን ጠየኳት፣ ምን ተሰማሽ? እውነቱን ንገሪኝ ካልሽ ማትሪክ በማምጣቴ ደስ ብሎኛል፣ ግን ደስታው በምፈልገው መጠን አለማጣጣሜ ግራ ገብቶኛል። እኔ ሳልሆን አባቴ ማትሪክ ያለፈ ያህል ነው የተሰማኝ። ለምን እንደተማርኩኝ አላውቅም። የማውቀው ጥሩ ውጤት ካላመጣሁ አባቴ እንደሚከፋው ብቻ ነው። በእርግጥም ወላጆች በጥሩ ስነ ምግባርና በትምህርት ውጤት ማስደሰት ከመልካም ነገሮች ውስጥ አንዱ ነው። ነገር ግን እኛ ወላጆች ልጆች የሚማሩበት ትምህርታቸው በውስጣቸው ጥልቅ ስሜትና ትርጉም እንዲሰጥ በርትተን መናገር ይኖርብናል። በምድር ላይ ጠቃሚ መሆናቸውንና የእርሱ እውቀት ለሀገር መቀጠል ወሳኝ መሆኑን ልናሳውቃቸው ይገባል። ቀጠለች። ዩኒቨርሲቲ ምን መማር እንዳለብኝ ቀድሞ ነግረውኛል። እኔ የቤተሰቡ ኩራት መሆኔን ማጣት ስለማልፈልግ አባቴ የሚለኝን ነገር ሁሉ እሺ ነው የምለው። በወንድምና እህቶቼ አይቼዋለሁ። ለእኔ የተሰጠው ለነሱ አልተሰጠም። ዩኒቨርሲቲ ገብቼ መማር አቃተኝ፣ አስጠላኝ። ለአባቴ ነገርኩት። እሱ ግን እንድችለውና ለማንም እንዳልናገር በተለይም ለዘመዶቻችን እንዳልናገር በጣም አስጠነቀቀኝ። ውጤቴ እኮ የፈለኩትን መማር እድል ይሰጠኝ ነበር። ነገር ግን አባቴ ስራ እንደማላገኝ ነው የሚነግረኝ። ለዚያም ነው ህልሜ የሆነውን ትምህርት ሌሎቹን ሲማሩ ሳይ በልቤ ቅናት ይሰማኛል። ብርቅዬ ልጆች የምናሳድግ ስንት ወላጆች አለን። የራሳችንን ፍላጎት አስቀድመን በልጆቻችን ህይወት ላይ ጭነን ፈላጭ ቆራጭ የሆንን፣ በልጆቻችን እጣ ፈንታ፣ በትምህርት ፍላጎት፣ የፍቅር ምርጫ ላይ እንደፈለግን የምንፈነጭ ስንት ወላጆች አለን። ካልሰሙን ደግሞ ማኩረፍ ወይም ፍላጎቶቻቸውን በመንጠቅ ልጆቻችን ግራ የምናጋባለን። ወላጅ በልጁ ምርጫ ላይ ግድ አይሰጠውም እያልን አይደለም። ነገር ግን የምንሰጣቸው ምክርና መረጃ ከኛ የላቀ ህልም ነው ወይስ ከነባራዊ እውነታና ከልጁ ፍላጎት ነው? መማር አቃተኝ፣ ትምህርትም ሰለቸኝ፣ ራስ ምታቱ ሊገለኝ ሆነ። አባቴ ሊሰማኝ አልፈለገም። መድኃኒት አስደርገውብሽ ነው እንጂ የኔ ልጅ ጠንካራ ነሽ ይለኛል። ነገሩ ግን እንደዛ አይደለም። ማንም መድኃኒት አላረገብኝም። ችግሬ መድኃኒት አይደለም። ችግሬ የህይወት ትርጉም ማጣት ነው። ትምህርቴን አቋርጬ መጣሁ። ከኔ በላይ አባቴ ታመመ። ከራስ ምታቴ በላይ የአባቴ ህመም አሰቃየኝ። ያለኝን ትንፋሽ አጠራቅሜ የአዲስ አበባ ከአንዱ የግል ኮሌጅ ትምህርቴን ለመቀጠል ወሰንኩኝ። ውሳኔ አባቴን አስደሰተው፣ ግን አሁንም መማር ያለብኝን ትምህርት አይነት ወሰነልኝ። በጣም ከፋኝ፣ ግን መቀጠል ነበረብኝ። ትምህርቴን ስጨርስ በማዕረግ ተመረኩኝ። የምርቃቴ ቀን ወላጆቼ ሲደሰቱ፣ እኔ ግን ያን ያህል አልተሰማኝም። የተሸለምኩትን ሜዳሊያ ስመለከት ያስቀኛል፣ ትርጉም አይገባኝም። ስንት ሜዳሊያ አግኝተው ደስታ ያጡ ልጆች ይኖሩ ይሆን? የሚፈልጉትን ሰው ለቤተሰቦቻቸው ፍላጎት ሲሉ ያላገቡስ? በታመመ ቤተሰብ ውስጥ ማደግ ሚና ብቻ አይደለም የሚታደለው፣ የተጠቂነት አስተሳሰብም ጭምር ነው። የተጠቂነት አስተሳሰብ ላይ ስንሆን ህይወታችንን እኛ ሳንሆን ነገሮች ናቸው የሚቆጣጠሩት። በራሳችን ላይ ምንም ስልጣን የለንም። ሌሎች ይወስኑልናል፣ እኛ እንፈጽማለን። አንድ ድራማ አስደሳች የሚሆን አስለቃሽ መጀመሪያ፣ መሀልና መጨረሻ አለው። ይህ ሚና ነው። አንዱ ከሌላው ቀጥሎ ነው የሚመጣው። ድራማ ከመጨረሻው ጀምሮ ሊያልቅ አይችልም። የታመመ ቤተሰብ ውስጥ ስታድግ ግን ሚናው ሁሉ ድብልቅልቅ ያለ ነው። ታሪኩ ከመጨረሻ ሊጀምር ይችላል። ምዕራፍ 3 የማያልቀው የተጠቂነት ድራማ። ካርፕማን ያመጣው ዘ ድራማ ትራያንግል በሰዎች መካከል የሚደረግ ግንኙነትን ነው የሚያሳየን። በተለይ የታመመ የእርስ በርስና የማህበራዊ ግንኙነትን የሚያሳይ ሞዴል ነው። በ1960 ዓ.ም ነው የፈጠረው። በታመመ ቤተሰብ ውስጥ የሚመጡ ልጆች የሚኖራቸው ግንኙነት በጣም የተዛባ፣ የሚያፈርስ መሆኑን ነው የሚያሳየው። እዚህ ድራማ ውስጥ 3 ተዋናያን አሉ። ታዛይ፣ አዛይ እና ፈላጭ ቆራጭ ተብለው ይለያሉ። ሰዎች የታዛይ፣ አዛይ፣ ፈላጭ ቆራጭ ሚና የሚጫወቱት ችግሮችን ለመፍታት አይደለም። እነሱ እንፈታበታለን እያሉ ነው የሚሄዱት።
የልጅነት የህይወት ጠባሳ ነው አዛይም ታዛይም ፈላጭ ቆራጭም የሚያደርግህ። ችግሮችን ለመፍታት ብዬ ነው ኃይለኛ የሆንኩት፣ ለመኖር ብዬ ነው ደካማ የሆንኩት ሲሉ እንሰማቸዋለን። ግን አይደለም። ያላለቁ ያልታከሙ የልጅነት ህመሞቻችን ናቸው እንዲህ የሚያደርጉን። ይህን የምናደርገው ለመታየት፣ ለመወደድ፣ ልክ ለመሆን ነው። አባት አንዳንድ ጊዜ በትምህርት ካልጎበስክ፣ ፕሮፌሰር ካልሆንክ፣ ሜዳሊያ ካልተሸለምክ እያለ ልጁን መከራ ሊያሳየው ይችላል። አባት በልጁ ላይ ፈላጭ ቆራጭ ይሆናል። ለምንድን ነው እንዲህ የምታደርገው ብትለው ልጄ እንዲጎብዝ ነው የሚልህ። ትክክለኛው ምክንያት ግን ልጁ እንዲጎብዝ ላይሆን ይችላል። የአባትየው ያላለቀ የልጅነት ህመም ነው ወደ ልጁ ሲተላለፍ የምናየው። ምናልባት አባት በልጅነቱ መማር ፈልጎ በተለያዩ የቤተሰብ ችግሮችና የፈቃደኝነት እጦት አልሳካ ብሎት ይሆናል። እሱን ቁጭት ነው በልጁ ላይ ሊወጣ የሚፈልገው። ይህ ጤናማ የቤተሰብ ግንኙነት አይደለም። ለማንኛውም ሶስቱን ተዋናይ እንይ። ተጠቂነት በብዙ መንገድ ሊመጣ ይችላል። የተጠቂነት ስሜት ማለት አቅመቢስነት ማለት ነው። ይህ ወይም ይቺ ሰው ወይም በልጅነት ወራቸው በደረሱባቸው የተለያዩ አይነት ጥቃቶች በኋለኛው የህይወት ዘመናቸው በራስ መተማመናቸውን መነጠቅ ማለት ነው። አቅም ማጣት፣ ጉልበት ማጣት ማለት ነው። በብዙ መንገድ የተጠቂነት ስሜት ሊሰማን ይችላል። ተጠቂነት በታመመ ቤተሰብ በኩል ሊመጣ ይችላል። አብዛኛው ስብዕናችን የሚቀረጸውና ማንነታችን የሚገነባው በቤተሰብ ውስጥ ነው እና አካባቢ፣ ትምህርት ቤት፣ ማህበረሰብ የሚመጡት ከቤተሰብ ቀጥሎ ነው። ለምሳሌ ባደግንበት የታመመ ቤተሰብ ውስጥ ከኛ ፍላጎት ቅድሚያ የሚሰጠው ሌላ ሰው ይኖራል። ጠጥቶ የሚመጣ አባት፣ ተናዳጅ አጎት፣ ተደባዳቢ ወንድም፣ ሁሉን ነገር በጩኸት የምትገልጽ እናት፣ የበዛ ቁጥጥር የሚያደርግ ወላጅ ሊሆኑ ይችላሉ። እዚያ ቤት ውስጥ ባሉ እናትና አባት መካከል ያለው ግንኙነት ብዙውን ጊዜ ጭቅጭቅና ድብድብ ነው። እዚህ ቤት ያደጉ ልጆች የሚያውቁት ግንኙነት ማለት ጸብ እንደሆነ ነው። ፍቅር ማለት መጣላትና መጋጨት ነው ለነሱ። በሌላ መንገድ ደግሞ አባት ጠጥቶ ሲመጣ እናት ልጅን ዝም በል አባት አልሰከረም ጥሩ ሰው ነው የምትል ትሆናለች። በእሷ ቤት ለልጇ መጥፎ ነገር አለመናገር፣ ለአባቱ ያለውን ምስል ላለማበላሸት ይሆናል። ልጅ አባቱ እየተንገዳገደና እየጮኸ ሲመጣ ይቶታል። እናት ይህን ነው ምንም አልተፈጠረም የምትለው። ስለዚህ ልጅ የሚያየውን ሳይሆን የሚሰማውን እያመነ ለማደግ ይገደዳል። አንዳንድ ቤተሰብ ውስጥ ለቤተሰብ ሰው የሚታይና ለውጭ ሰው የምናሳየው የተለያየ መልክ አለ። የቤት ታሪክ ቤት ውስጥ እንዲቀር እንፈልጋለን። ይህ ባልከፋ፣ ነገር ግን መጥፎ ባህሪና አስተሳሰብ እንዲለወጥ ሳይሆን የምናደርገው ወደ ውጭ ወጥቶ እንዳይታይ ነው የምንደብቀው። እኛ ግን እናየዋለን። ልክ ህፃናት ከሌላ ለመደበቅ ሲፈልጉ የራሳቸውን አይን እንደሚይዙት ያለ ነው። ስለዚህ ለልጆች ገና በጨቅላ አእምሯቸው ስለ ቤተሰብ ጥሩ ነገር አውራ። አባት ይመታኛል፣ እናት ትቆጣኛለች አትበል። እንዲያው መልካምነት ባይኖራቸውም አውራ። አባትና እናትህ እንደሚደባደቡ በፍጹም ለማንም አትናገር። እንደውም ፍቅራቸውን መስክር። የቤተሰብ ሚስጥር የቤተሰብ ሆኖ መጠበቅ አለበት ተብለው ነው የሚያድጉት። ቤት ውስጥ ግን ለውጭ ሰው አታውሩ የተባሉት ችግሮች በሙሉ አሉ። ቤት ውስጥ የወሲብ ጥቃት ተፈጽሞ እንኳን እንዲህ ብለሽ ለውጭ ሰው እንዳትናገሪ፣ ይህ የቤተሰባችን ሚስጥር ነው፣ እንደውም ምንም እንዳልተፈጠረ አድርጌ የሚባሉ ልጆች ብዙ አሉ። እነዚህ ልጆች እድገታቸው ከጭንቀት ጋር ነው። ቤት ውስጥ ተፈጥሮ የሚያዩትና የሚያስጨንቃቸው ነገር ለውጭ ሰው የማይነገር ይሆንባቸዋል። ህመሙ አለ፣ አመመኝ ማለቱ ነው እንዳይኖር የሚፈልገው። ህፃን ልጅ አድጎ ወደ ጾታዊ ግንኙነት ለመግባት መጀመሪያ የግንኙነት መልክ የሚለማመደው በእናትና አባቱ ነው። እቃቃ ጨዋታን የተጫወት ነው። በእቃቃ ጨዋታ ቤተሰብ የመሰረት ነው። አባት ከስራ የሚመጣው፣ እናት ደህና ዋልክ ግባ የምትለው፣ እናት ልጆቹን እስኪ አባታችሁን የእጅ ውሃ አቅርቡለት የምትለው፣ የቅጠል እንጀራ ቀርቦ ብላስቲ ቢስቲ የምንባባለው፣ የምንጎራረሰው ወይም የምንጣላው ሁሉ መልኩን መጀመሪያ ያየነው በቤተሰቦቻችን ነው። እሱን አይተን ነው የቀጸል ነው። ተጠቂነት ባለበት ቤተሰብ ውስጥ የእነዚህ ሁሉ መልካም ነገሮች ምስል ተዛብቶ ወይም ተበላሽቶ ነው የሚታየው። ለእነዚህ ልጆች ግንኙነት ማለት ጭንቀት ነው። ልጁ እናቱን ሲያያት አባቱን ሲያገኘው የሚያየው መልክ ያስጨንቀዋል። እዚህ ቤተሰብ ውስጥ አለመገመት ወይም አንፕሬዲክታቢሊቲ አለ። ቤቱ በጭንቀትና በጸብ ታምሶ ለማንም ሰው እንዳትናገሩ፣ እኛ አልተጋጨንም፣ ሰላም ነን ይባላል። ስለዚህ ልጆች ሰላም ማለት ግጭት ነው፣ ፍቅር ማለት ድብድብና ለቅሶ ነው። ለልጅ አእምሮ ምንም ቢሆን ወላጆች አይዋሹም። እነሱ የሚናገሩትን ሁሌም
እውነት ነው። ልጆች ማታ ጸብ፣ ድብድብ፣ የእናት ለቅሶ አይተዋል። ጠዋት ግን እናት ራሷ ናት ኧረ እኛ አልተጣላንም ሰላም ነን፣ አባታችሁ ይወዳቸዋል እኔንም ይወደኛል የምትለው። ልጆች እናታቸውን ማመን አለባቸው። ስለዚህ እነሱ ሲያድጉ ትዳር ሲመሰርቱም ጭምር ሰላም፣ ፍቅር፣ መተሳሰብ ማለት መልኩ በሌላ ቤተሰብ ከሚታየው ጋር ፍጹም የተለያየ ነው። ማታ ጸባይተው ጠዋት ፍቅር ነን ተብለዋል። ስለዚህ ከሚያዩት ነገር ይልቅ የሚሰሙትን ማመን ይጀምራሉ። እነዚህ ልጆች በዚህ ቤተሰብ ውስጥ የሚገምቱትና እርግጠኛ የሚሆኑበት ምንም ነገር የለም። አባት መቼ እንደሚናደድ አያውቅም። እናት መቼ እንደምትበሳጭና እንደምታለቅስ አታውቅም። ወንድሙ መቼ እንደሚመታው አያውቅም። የሆነ ቀን እናቱ ታቅፈኛለች ሲል ዝም ብለው ታልፋለች። አባቱን ይመታኛል ብሎ ሲጠብቅ አቅፎት ጸጉሩን ሊያሻሸው ይችላል። ምንም የሚጠብቀውና የሚሆንለት የለም። እዚህ ቤት ውስጥ ሁሉም ነገር ዝብርቅርቅ ያለ ነው። ይሆናል ያለው ሳይሆን ቀርቶ ሌላ ያልታሰበ አዲስ ነገር ሊከሰት ይችላል። የታመመው ቤተሰብ ውስጥ ድግስ ወይም ማህበር ኖሮ ሰዎች ሲመጡ ሁሌም አባትና እናት የሚያጠልቁት ጭንብል አለ። ልክ ተዋንያን መድረክ ላይ የሚወክሉት ገጸ ባህሪ የሚመስላቸውን አልባሳትና ሜካፕ እንደሚያደርጉት ነው። ሙሉዓለም ታደሰ ዴዝደሞናን፣ አበበ ባልቻ ኦቴሎን፣ ሌላው ኢያጎን ወይም ሌላ ገጸ ባህሪን የሚያስመስላቸውን አልባሳት የፊት ገጽ ቅብ እንደሚያደርጉት ሁሉ እናትና አባትም በልጆቻቸው ፊት እንዲህ ያለ ማስክ ያደርጋሉ። ትላንት ተደባድበውና ተላቅሰው ያደሩት ሲነጋ በእንግዶች ፊት ሲሳሳቁና አንተ ትብስ አንቺ ትብሽ ሲባባሉ ያያሉ። ልጆች በዚህ ጊዜ ግራ ይጋባሉ። የሚያዩት ምስል ልክ በውሃ ውስጥ እንደሚታይ የደበዘዘና የተዘበራረቀ ምስል ይሆናል። ተዋንያኑ ቲያትሩ ካለቀ በኋላ መድረክ ላይ የለበሱትን ወይም የተቀቡትን እንዳደረጉ ወጥተው ይሄዳሉ እንዴ? ልብሱን መለወጥ፣ የተቀቡትን መታጠብና ራሳቸውን ሆኖ ነው የሚወጡት። እዚህ ቤተሰብ ውስጥም እንግዶቹ ተሸኝተው አባትና እናቶቻቸው ሲሆኑ የቀኑ መልክ ይቀየራል። ወደ ዋና ማንነታቸው ይመለሳሉ። ዋናው ማንነታቸው ላይ የሚያደርጉት ደግሞ ወጥቶ ለሰው እንዲነገር አይፈቀድላቸውም። እውነታውና የሚባለው ዝብርቅርቅ ያለ ነው። አንድ ቦታ በስራ የማውቃቸው ቤተሰቦች አሉ። እዚያ ቤተሰብ ዘንድ ስንሄድ አባትየው ደስ የሚሉና ፍቅር ናቸው። አባቴን ያስታውሱኛል። አባቴ ነፍሱን ይማረውና በቅርብ ዓመት ነው ያረፈው። ሁሉም ነገሬ ነው። እኛ አባቴን ያስታውሱኛል። እናም ነገርኳቸው፣ ለልጆቹት ደስ የሚሉ አባት ኖት። አባቴ ልክ እንደርሶ ፍቅር የሚሰጠኝና የሚያቅፈኝ ነበረ ነው ያልኳቸው። ሌላ ጊዜ እዚህ ቤተሰብ ውስጥ አንዷን ልጅ ብቻዋን አገኘኋትና አባትሽ ደስ ይላሉ፣ አባቴን ነው የሚያስታውሱኝ። እኔ አባቴን እወደው ነበር። ስራ ከያዝኩኝም በኋላ እንኳን ምሳ ዘወትር አብረን ነበር የምንበላው። አባቴን አልጠገብኩትም። አባትሽን ተጠቀሚባቸው፣ በኋላ እንዳይቆጭሽ፣ በደንብ ጥገቢያቸው ስላት ማልቀስ ጀመረች። ደነገጥኩ። ምን ሆነሽ ነው አልኳት። አባቴ አንቺ እንዳየሽው አይደለም። እኛ ይህን አይነቱን አባት አናውቀውም። አንቺ ፊት ነው እንደዛ የሚያስመስለው። ለሌላ ሰው ብናገር የሚያምነኝ የለም። አንቺ ሳይኮሎጂስት ስለሆንሽ ትረጅኛለሽ ብዬ ነው የምነግርሽ። አባታችሁ ፊትና ቤት ውስጥ ፍጹም የተለያየ ነው አለችኝ። በስራ አጋጣሚ የማያቸው ተመሳሳይ ታሪኮች ስላሉ ያለችው እንግዳ አልሆነብኝም። እንዲህ አይነት ተመሳሳይ ታሪኮች በብዙ ቤተሰቦች ውስጥ አሉ። ወላጆቻችን እንዲህ ያሉ ሰዎችን ለመግለጽ የውጭ አልጋ የቤት ቀጋ የሚል ተረት ይጠቀማሉ። እነዚህ በተጠቂነት ውስጥ ያደጉ ልጆችን በሶስት ከፍለን ልናያቸው እንችላለን። እንዴት ደግሞ ሁሉም ተመሳሳይ መለያ እንዳላቸው እናያለን። በሶስት ይከፈሉ እንጂ ግን ሁሉም ተጠቂዎች ናቸው። ሁሉም አቅመቢሶች ናቸው። አቅማቸው የተወሰደው በቤተሰብ ምክንያት ነው። ያደጉበት ቤተሰብ የታመመ ስለሆነ አቅማቸውን ወስዶባቸዋል ማለት ነው። የመፍጠር፣ የመቀየር፣ ስሜትን የማዳመጥ፣ ራስን የማወቅ፣ የማሰብን፣ የመመራመር አቅማቸው ተሰብሯል። ሁሉም በጋራ አቅመቢስነት ይታይባቸዋል ማለት ነው። በአቅመቢስነት አይለያዩም። ሶስቱም ተመሳሳይ ስሜት ይሰማቸዋል። መገለጫው ግን በሶስት መልኩ ነው። መታዘል የሚፈልጉ በሌሎች። እነዚህ ሰዎች ቀደም ሲል እንደገለጽ ነው ያደጉት የታመመ ቤተሰብ ውስጥ ነው። የታመመ ቤተሰብ ውስጥ ሲያድጉ በልጅነታቸው ቤተሰባቸው ፍቅርና ትኩረት የሚሰጣቸው ሲታመሙ ወይም ወድቀው ሲደሙ ነው። በሆነ መንገድ አቅማቸውን ሲያጡ ያኔ ነው ቤተሰቦች ትኩረት የሚሰጧቸው። ልጁ ከቤተሰቡ የሚጠብቀው ዋና ነገር ዋጋ መሰጠት ነው። አለውልህ፣ አይዞህ፣ ጎበዝ መባልን ነው። በአንቺ ኮራለው፣ ያንቺ አባት እናት በመሆኔ እድለኛ ነኝ መባል ነው። ይህንን ነው መስማት የሚፈልጉት። ሌላ የተወሳሰበ የህይወት ጥያቄ የላቸውም። የፕሮፌሰሩም፣ የመሀይሙም፣ የኢንጂነሩም፣ የገበሬውም ልጆች ይህንን የሚፈልጉት።
እነዚህ በኋላ ላይ አድገው መታዘልን የሚፈልጉ ብለን የገለጽናቸው ልጆች በልጅነታቸው የወላጆቻቸውን አይዞታና ማበረታታት የሚሰሙት አንድ ክስተት ሲያጋጥም ነው። በሰላሙ ጊዜ ምንም የለም፣ ዞር ብሎ የሚያያቸው ላይኖር ይችላል። ሲታመሙ ወይም ወድቀው ሲደሙ ወይም ሌላ ልጅ ሲደበድባቸው በአጠቃላይ አቅመ ቢስ ሲሆኑ ከቤተሰብ ትኩረትና እንክብካቤ ያገኛሉ። የጠበቃውም ይሁን የመምህራኑም ይሁን የነጋዴውም ይሁን የገበሬውም ይሁን ልጁ ጎበዝ አንተ እኮ ትችላለህ የሚባለው በዚህ በታመመ ቤተሰብ ውስጥ ሲያድግ መቼ መሰለ? ከትምህርት ወድቆ ወደሚቀጥለው ክፍል ሳይዛወር ሲቀር በተዛወሩት ጓደኞቹ ቀንቶ አልቅሶ ሲመጣ ነው። ያን አባት መጥቶ አንተ እኮ ጎበዝ ነህ ትችላለህ ይለዋል። ልጁ ከዚህ በላይ የሚፈልገው ምንም የለም። እንደኔና እንዳንተ ይህንን መጽሐፍ ጽፎ የብዙ ሰዎች ህይወት ሲለውጥ ማየት አይደለም። የልጅ ግቡ ጎበዝ በርታ መባል ነው። መቼ ነው ግን እንደዚህ የተባለው? ሲወድቅ። ስለዚህ ልጅ በትንሿ አእምሮ ምን ያስባል? አሃ አባቴ የሚያቅፈኝ የሚደግፈኝ ደካማ ስሆን ነው፣ ዝቅተኛ ስሆን ነው እንደዚህ የሚለኝ። በትምህርቴ ስደፍን 10 ከ10 ወይም 90 ከመቶ ሳመጣ አይደለም 1 ከ10 ሳመጣ ነው ብሎ ያስባል። አንዳንድ ቤተሰብ በራሱ ምርጫ ለልጁ ልብስ ይገዛና ልብሱን በቀለሙ ወይም በስፌቱ ወይም ልኩ ባለመሆኑ ጠልቶት እያለ አባት ወይም እናት ቆንጆ እኮ ነው ያምርብሃል ይሉታል። ምናልባት አባት ወደ ስራ ለመሄድ እየተቻኮለ ሊሆን ይችላል። ልጁ ልብሱን ለአባቱ ያሳየው። አባት በጣም ጥሩ ነው ያምርብሃል ብሎት ነው የሄደው። ልጁ እኮ ግን ልብሱ እንደማያምርና እንደረዘመው ወይም እንደሰፋ ያውቃል። ስለዚህ አሃ አባቴ ለካ ቆንጆ ቃላት የሚነግረኝ እኔ የማያምር ነገር ሳደርግ ነው፣ ደስ የማይል ጫማ የማያምር ሱሪ ሳደርግ ነው ይላል። የተጠቂነት አስተሳሰብ ወይም ቪክተም ሜንታሊቲ መምጣት ይጀምራል። በልጅነታችን የምንፈልገውን ምግብ የሚሰጠን ሙዝ ወይም ኬክ የሚገዛልን መቼ ነው? ታመን ስንተኛ ነው? ስለዚህ የምንፈልገውን የምግብ አይነት ለማግኘት አንተ መታመም አለብህ። በታመምኩኝ የምንልበት ጊዜ እኮ ነበረ። እኛ ሳናውቀው አይምሯችን ይህን ቀርጾ ይይዘዋል። ቀርጾ ደግሞ እንደ ልጅነት መልካችን፣ ጨዋታችን ሁሉ እንደዚያው እድሜ ላይ አይቀርም፣ አብሮን ያድጋል። ስለዚህ ትልቅ ሰው ሆነንም ልጅ ወልደን እያሳደግንም ከሰዎች ፍቅር ለማግኘት እኔ ደካማ መሆን አለብኝ ማለት ነው የሚለው አስተሳሰብ እምነታችን ሆኖ ይቀራል። ደካማ ከሆንን የሚያዝንልን አለ ማለት ነው። ደካማ ሰው የሚያዝለው አለ። ቤት ውስጥ ክፍል ውስጥ ያሉ ጓደኞቼ አይወዱኝም፣ ይጠሉኛል፣ ይመቱኛል ካልኩ እንዴ አንቺንማ ይወዱሻል፣ አንቺ እኮ ቆንጆ ነሽ ትለኛለች እናቴ። ሌላ ጊዜ በመደበኛው ሁኔታ እንደዚህ አልባልም። በዓለም ካሉ ልጆች አንቺ የተለየሽ ነሽ፣ የተለየ ልጅ ደግሞ የተለየ ነገር ይገባዋል ስትለኝ ሰምቼ አላውቅም ማለት ነው። መቼ ነው የተደነኩትና የተሞገስኩት? በወደኩ፣ በተጎዳው፣ በተከፋው ጊዜ ነው። ሙገሳና አድናቆቱ በመደበኛው ጊዜ አልቀጠለም። ስለዚህ እኔ ደካማ ከሆንኩ እናቴ ትወደኛለች። የእናቴን ፍቅር ለማግኘት ትኩረት ለመሳብ እኔ ደካማ መሆን አለብኝ እላለሁ ማለት ነው። ይህን የምለው ግን በቃላት ሳይሆን በስሜት ነው። የውስጥ እምነቱ ነው ይሄ። ምዕራፍ 2 ላይ ያነሳነውን የብርሃን ታሪክ እዚህ ጋር እናምጣው። በእነዚያ ገጾች የተጻፈው እንዳለ ሆኖ ብርሃን ወደ 8 ዓመቷ ሄደን ስናያት ብርሃን በትምህርቷ ጥሩ ውጤት ካላመጣች፣ ልጆች ከመቷት፣ ወድቃ ከተጎዳች ሁልጊዜም እናቷ ከጎኗለች። ሁሌም እናቷ የምትደርስላት ስትጎዳ ነው። ስለዚህ በውስጧ የሰዎች ሁሉ ፍቅር ለማግኘት እኔ ማደግ የለብኝም ብላ ነው ያመነችው። እንደተገለጸው ብርሃን ጥሩ መልበስ አትወድም፣ መዘነጥ አትፈልግም። ከጓደኞቿ ትንሽ የበለጠች ከመሰላት ይጠሉኛል ብላ ነው የምታስበው። ብርሃን የሚያምርባትን ላለመልበስና ላለማጌጧ ለራሷ የነገረችው እኔ ጉራ ስለማልፈልግ ነው። ጉራ አልፈልግም ሳሉ ነው። ኒሞኒያው ግን ሌላ ነው። ጉራ አልፈልግም ውስጧ ራሱን ለመከላከል ያመቻቸው ነው። የሚያምርብህን መልበስ ከጉራ ጋር የሚገናኝ ሆኖ አይደለም። በመስሪያ ቤት እድገት ሲመጣ የማትወዳደረው፣ ድምጿ ከፍ ብሎ የማይሰማው፣ በማንኛውም ሁኔታ ጎልታ ለመታየት የማትፈልገው ሁሉ መነሻው በልጅነቷ ከእናቷ ጋር የነበራት ግንኙነት ቁርኝት ነው። እናቷ ሁሌም ከጎኗ የምትገኘው ብርሃን ወድቃ አንሳ ስትገኝ ነው ብለናል። እሱ ነው ዛሬም ድረስ አብሯት ያደገው። የ8 ዓመቷ ብርሃን በኢኤምዲአር የምክክር ሕክምና ያለችኝ እናቴ ትንሽ ጎልቼ ከታየው ደስ አይላትም። ስለዚህ ደብዝዤ መቀመጥ አለብኝ ነው። ስለዚህ መውጣት አትፈልግም፣ መጉላት አትፈልግም፣ ማደግ አትፈልግም። ታነባለች። ትልቅ ድርጅት ውስጥ ነው የምትሰራው።
አንብባ ያገኘችውን አዲስ ሀሳብ ለጓደኞቿ አትነግራቸውም። ምክንያቱም ካወራቻቸው የሚሸሿት ይመስላታል። በስራም ይሁን በማህበራዊ ህይወት ጎልታ ከታየች ባሏ፣ ጓደኞቿ ሁሉ የሚርቋት ነው የሚመስላት። በኃላፊነት ደረጃ እያደግኩ ከመጣሁ የባሌንና የልጆቼን ጊዜ ይሻማብኛል። እኔ ደግሞ ከባሌና ከልጆቼ የማስበልጠው የለኝም ነው የምትለው። ይህ ሳሉ ነው። ኒሞኒያው አስተዳደጓ ጋ ነው ያለው። ብርሃን ማደግ እንዳለባት ሳታውቅ ቀርቶ አይደለም። የተሻለ ቤት፣ የተሻለ መኪና እንዲኖራት መፈለጓም አይቀርም። ከእውነታው ጋር እንዳትጋፈጥ አንድ የጋረዳት አስተሳሰብ መጋረጃ አለ። እኛ ያደረግነው ያንን መጋረጃ መግለጥ ነው። የተሻለ ገንዘብና ኃላፊነት መያዝ እንዳለብኝ ይታወቀኛል፣ ግን ለምን እንደሆነ አላውቅም። ማደግ ሲባል ይሰለቸኛል፣ ጉራ ይመስለኛል ብላለች። መኖር የምትችለው ከሌሎች የተሻለ ስለሰራች ሳይሆን እነሱን ስላሳዘነችና ስላዘኑላት ነው የሚመስላት። ሁሉም ነገር አላት፣ ግን ራሷን ችላ ለመቆም አትደፍርም። የሌሎች ጥገኛ መሆን ይበልጥ ይስባታል። እሷ ከብዙዎች የተሻለ እውቀትና አመለካከት እያላት በጓደኞቿና በባሏ ላይ የሀሳብ ጥገኛ ናት። ባሌ በራስ መተማመን የለሽም፣ ምን ሆነሽ ነው ይለኛል ትለኛለች። በብዙ ነገሮች ከሰዎች በልጣ መታየት እየቻለች ከታች ሆና አላሳዝንም ማለት ይቀናታል። በታመመ ቤተሰብ ውስጥ ስናድግ በጣም ፍርሃት አለ፣ ጭንቀት አለ፣ ድባቴ ውስጥ እንገባለን። ይህን ስሜት ተቆጣጥረው ለመሄድ እነዚህ ሰዎች ላይ ብቻ ሳይሆን መታዘል የሚፈልጉት ሱሶች ላይም ነው። በቀላሉ ለሱስ ተጋላጮች ናቸው። ሲጋራ፣ መጠጥ፣ ጫት፣ አደንዛዥ ዕፅ ላይ ጥገኛ ይሆናሉ። በእግራቸው መቆም አይችሉም። ሁለት ጠንካራ እግሮች እያላቸው በእግሬ መቆም አልችልም ብለው ነው የሚያስቡት። አልችልም ያልከውን ደግሞ መቼም ቢሆን አስችለውም። ውስጣቸው አቅመቢስ ነው። እነዚህ ሰዎች አንዱ መለያ ጠባያቸው ለሁሉም ነገር ኃላፊነት መውሰድ አይፈልጉም። የሚፈጠር መጥፎ ነገርን ሁሌም ሌላ ሰው ነው የሚፈጽመው። ለምንም ነገር ኃላፊነቱን ሌላ ሰው እንዲወስድላቸው ነው የሚፈልጉት። በዚህ ምክንያት ብዙውን ጊዜ በራሳቸው ላይ ምቀኛ ይሆናሉ። የተለመደው አንድ ሰው ሌላ ሰው ሲመቀኝ ነው አይደል? እነዚህ ግን ምቀኝነታቸው በራሳቸው ላይ ነው። አንዲት ደንበኛ ያለች ትህትናም በለው ስሟን። ትህትና ስራ አላት። በየዕለቱ ስራ ከመሄዷ በፊት በሌሊት ተነስታ ቁርስ ትሰራለች። ባሏ ደግሞ ሚስቱ ያልሰራችውን ምግብ አልበላም ይላል። አንዳንድ ወንዶች በፍቅር ስም ለምን ሚስቶቻቸውን በዚህ መጠን ማሰቃየት እንደሚፈልጉ አላውቅም። ወልዳ ተኝታ በሶስተኛው ቀን ወገቧን በነጠላ ስራ ለባሏ ቁርስ ሰርታ አብልታ የሸኘችውን ሴት አውቃለሁ። ሌሊት 10 ሰዓት ተነስታ የቤተሰቡን ቁርስ ለእሷና ለባሏ ምሳ የሚይዙበትን አድርጋ ሰርታ ወደ ስራዋ ትሄዳለች። የሚገርመው ባሏ ስራ የለውም። የኪስ ገንዘብ የምትሰጠውም እሷ ናት። መስሪያ ቤት ሆና ደውሎ ምሳ አስቀምጬልሃለሁ ውሰድና ብላ ትላለች። ባሏ የሚታዘል እሷ ደግሞ የምታዝል ናቸው። ባሏ ስራ የለውም ብለናል። ሙሉ ቀን ቤት ነው የሚውለው። በዚህ መሀል የመብራት ቢል ለመክፈል ስትልከው ትንሽ ላረፋፍድና ቡና ጠጥቼ እሄዳለሁ ይላል። ከዚያ ደግሞ ቆይ አንዴ ምሳ በልቼ የስፖርት ዜና ይቼ እወጣለሁ ይላል። ያለውን ያደርግና ትንሽም ሸለብ ያደርግና ተነስቶ ይወጣል። እዚያ ሲደርስ ብዙ ሰው በመሰለፉ ምክንያት ወረፋ ሳይደርሰው ይቀርና የሄደበትን ሳያሳካ ወደ ቤት ይመለሳል። ከዚያ መብራቱ በወቅቱ የአገልግሎት ክፍያ ባለመፈጸሙ ይቆረጣል። ለምን ሳትከፍል ቀረህና መብራት ተቆረጠ ትለዋለች። ሄጄ ነበር፣ ሰልፉ የሚቀመስ አልሆነም። እዚህ ሀገር ግን ምን ይሻላል? ለዳቦ መሰለፍ፣ ለዘይት መሰለፍ፣ ለመብራት መሰለፍ እያለ ያማርራል። እንዲህ ያሉ ሰዎች በማማረርና ኃላፊነቱ ወደ ሌሎች በማላከክ የሚወዳደራቸው የለም። አቶ ባል ከጠዋት ጀምሮ መሄድ ይችል ነበር እኮ። እሱን ሁሉ ዘሎ በመጨረሻ ሲሄድ ሰልፍ መብዛቱን ነው ምክንያት የሚያደርገው። ቀደም ብለው ወጥተህ ቢሆን እኮ ሰልፍ ኖሮ መክፈል ትችል ነበር ብትለው ደግሞ ሌላ ጥፋቱን የሚያላክበት አያጣም። እሱን የሚታዘል እንዳልነው ደግነቱ እሷም አዛኝ ናት። ይህች ሚስት እሱን ከመውቀስ ይልቅ ቀደም ብዬ ከስራ ወጥቼ በሄድኩ ኖሮ ብላ ራሷን ነው የምትወቅሰው። የሚታዘሉ ሰዎች ሌሎችን በመውቀስና ተጠያቂ በማድረግ የወርቅ ሜዳሊያ ተሸላሚዎች ናቸው። ወንዶችም ሴቶችም ተመሳሳይ ናቸው። ለምንም ነገር ኃላፊነት መውሰድ አይፈልጉም። ይሄ ባል የመብራት አገልግሎት ለመቋረጡ ብቸኛው ተጠቂ እሱ ነው። ስራ የለውም፣ ቤት ነው የሚውለው። ጠዋት ቢወጣ የመጀመሪያው ሆኖ ከፍሎ ሊመጣ ይችል ነበር። ከቤት ባለመውጣቱ ሳይከፍል ቀረና መብራት ተቋረጠ። ለሱ ጥፋት የሚሰጠው የራሱ የሆነ የማያልቁ ምክንያቶች አሉት። ጠዋት ራሱን መታመሙ፣ ለራስ ምታቱ ተኝቶ ማርፈዱ፣ ሲነሳ ቡና መጠጣቱ፣ ብዙ ሳይቆይ ምሳ ሰዓት መድረሱ፣ የስፖርት ዜና ማየቱ፣ ትንሽ ሸለብ አድርጎ ሲነሳ፣ እነዚህ ሁሉ ላለመሄዱ የሚደረድራቸው ምክንያቶች ናቸው። እሱ ማርፈዱ አያሳስበውም።
ሊከፍል ሲሄድ ሰልፍ መብዛቱ ነው ለመብራቱ መቋረጥ ምክንያት የሚያደርገው። የሚታዘሉ ሰዎች አንዱ መለያቸው እኔ ደካማ ስሆን ሰዎች ይወዱኛል ብለው ማሰባቸው ነው። ስንኖር የምንፈልገው ነገር በሰዎች ክብርና ትኩረት ማግኘት ነው። ስለዚህ እነዚህ ሰዎች ትኩረትና ፍቅር፣ አክብሮት የሚያገኙት ደካማ ሲሆኑ ነው። ብርቱና ጠንካራ ቢሆኑ ይህን እድል የሚያጡት ነው የሚመስላቸው። ምክንያቱም በልጅነታቸው የሚፈልጉትን ያገኙት ደካማ በሆኑባቸው ጊዜያት ነበር። እንዲህ ያለውን ሰው ጃኬት በጣም ያምራል ገዝታው ነው ብትሉት ምን ያምርብኛል ዝም ብሎ እኮ ነው፣ ያን ያህልም አይደለም አጎቴን የሰጠኝ ነው የሚላችሁ። አመሰግናለሁ ብሎ መቀበል ለእነርሱ ሩቅ ነው። የሚታዘሉ ሰዎች ያላቸውን ነገር ማድነቅ አይፈልጉም። አመሰግናለሁ ብሎ መቀበልን እንደ ጉራ ነው የሚቆጥሩት። የሌለህን አለኝ ማለት ችግር ነው። ያለህን አለኝ አለ ማለትም ራሱ ችግር ነው። ጥሩ ሸሚዝ ለብሰሃል። ብዙ ሰዎች በአድናቆት እንዲያዩት እያየህ ነው። ግን የእነሱን አድናቆት መቀበልና ይህ ሸሚዝ ያምራል ማለት ይተናነቃል። አንዳንዴ እኮ ሸሚዙን ራስህም ወደውም ሊሆን ይችላል። ግን እንደዚያ ቢሆን ሌሎች ሰዎች ባሉት አትናገረውም። ምን ያምራል ብለህ ነው? ያን ያህልም እኮ ነው የምትለው። በሃይማኖት፣ በባህል፣ በልማድ ራስን ከፍ አድርጎ ማሳየት እንደ መታበይና የትህትና ጉድለት ተደርጎ ሊቆጠር ይችላል። እሱን እያልን አይደለም። እሱ ሌላ መደብ ነው። በሃይማኖት አስተምሮ ራሱን ዝቅ ዝቅ ያደርግና እርሱ ከፍ ከፍ ይላል የሚል ትምህርት ይሰጣል። የበሰሉ የሃይማኖት አባቶች ራሳቸውን ዝቅ ዝቅ ያደርጉና ስለ ራሳቸው የማይናገሩ ናቸው። ስለ እነርሱ እየተነጋገረን አይደለም። የምር ራስን ዝቅ ማድረግ ማለት ምን ማለት ነው? የሚያምርብህን አያምርብኝም ማለት ነው? እሱ መዋሸት እኮ ነው። ትህትና ሳይሆን መዋሸት ነው። ያን ሸሚዝ ወይም ጃኬት እኮ ካሉ መሀል መርጠህ ይሻላል ብለህ ነው የለበስከው። ካልመረጥካቸው ይልቅ ይህ የመረጥከው የተሻለ እንደሆነ አምናሃል። እነሱ ሳይሉህም ይህ ጃኬት ወይም ሸሚዝ ከሌሎቹ ካሉ ይልቅ የተሻለ የሚያምርብህ እንደሆነ ቀድመህ ተረድተሃል። ግን በአንተ አስተሳሰብ ራስህን ካጣጣልክ ነው እኔ የምወድህ። አንተ ዋነኛ ግብህ መወደድ ነው። ስለዚህ ለመወደድ ደግሞ ራስህን ዝቅ ማድረግ አለብህ።